ማነቃቃት ያስፈልጋል ብለን እናምናለን። በጣም ትልቁ ችግር ግን የሰው ልጆች ኦልሬዲ ምን አድርገዋል? ተነቃቅተዋል። ሞቲቬሽን ዜሮ ሆኖ አያውቅም። አፈርሜሽን ጥሩ ነገር ነው በአግባቡ ከተጠቀምንበት። ሞቲቬሽናል ስፒች በጣም ጥሩ ነገር ነው በአግባቡ ከተጠቀምንበት። አንድ ሰው የካንሰር በሽተኛ ሆኖ ጤነኛ ነኝ በል ልንለው አይገባም። አንድ ሰው በጣም ህመምተኛ ከሆነ ታምም ያለው ከህመሜ ለማገገም ግን እየጣርኩ ነው ማለት ይችላል። ጤነኛ ነኝ ብሎ ራሱን ማስገደድ ማሳመን አይጠበቅም። that's illusion, deception። እሱ የስሜት ጫና ነው የሚፈጥርብን። ያነ ሞቲቬሽን አይደለም። ልጆቼ ደግሞ ቆንጆ ነሽ እያልኩ ነው ማሳድጋት። የኔ አንበሳ አንተን የሚያክል ጀግና የለም እያልኩ ነው ማሳድጋት። ኖ ልክ አይደለም። ባይዘው የፈለጋል ታመልጦት ብትሞክር ስቃይ የሚባል ነገር በዚህ ምድር ላይ አለ። I'm sorry to tell you that። ምንድን ነው የሚያነቃቃችሁ? ወይም ደግሞ እስቲ የመነቃቃት ችግር አለብኝ ብሎ የሚያስብ ሰው አለ እዚህ ውስጥ? 1 2። ስለዚህ ሌሎቻችሁ ሞቲቬትድ ናቸው፣ የመነቃቃት ችግር የለባቸው። ኦኬ፣ ምን ማለት ይመስላችኋል? ለመነቃቃት ችግር አለ ስትሉ ምን እያላችሁ ነው? የመነቃቃት ችግር አለ ስትሉ ስለዚህ ማድረግ የምትፈልገውን እያደረግህ አይደለም፣ ግን የሆነ ነገር እያደረግህ ነው። ግን ፐርፎርማንስ ይወርዳል። ስለዚህ ብትነቃቃ የበለጠ ብዙ ፐርፎርም ታደርግ ነበር። ታዲያ ኢትዮጵያ ውስጥ ብዙዎቻችን ከተነቃቃን ይህ ሁሉ ሞቲቬሽናል ስፒከር ታዲያ ምን ይሰራል? ብዙዎቻችን እኮ ሞቲቬሽናል ስፒከር ያስፈልገናል እያልን ነበር። ከአሁንም እኮ ላነቃቃችሁ ነበር። እንዲሁም የሆነ የስ ላስብላችሁ ውጤታማ እንድትሆኑ የሆነ ኃይል ለመስጠት እኮ እያሰብን ነው። ምን ትላላችሁ? እሺ መነቃቃት ምንድን ነው በእናንተ? እንዴት ነው የምትረዱት? መነቃቃት ሞቲቬሽናል ስፒች አይቶ የሚያውቅ ሰው እዚህ ውስጥ ያነቃቃችኋል? አሪፍ ነው። ሞቲቬሽናል ስፒች አይታችሁ ወዲያውኑ ወደ ተግባር ገብታችሁ ታውቃላችሁ? ኦኬ እንትን እንበላ። እንደዛ ከሆነ እኔ ሞቲቬት ላድርጋችሁ እንጀምርና ድሮ ሞቲቬት ስናደርግ ሄሎ ስንል አም ግሬት ትላላችሁ። የስ ሲባል ላይፍ ኢዝ አሜዚንግ እንላለን ማለት ነው። ሞቲቬት እንደሚያደርግ እንሞክርበታለን በዛው። ሄሎ እኔ ራሱ ፈዝዤ ነው እያልኳቸው ያለሁት መሰለኝ፣ ድምፃቸው አይሰማም። ሄሎ ግሬት። እስኪ የሆነ ፊል አድርጉት በደንብ። ሄሎ አም ግሬት። የስ ላይፍ ኢዝ አሜዚንግ። ያነቃቃት እንዴት ነው ስሜቱ? አሁን እንደዚህ ስላላችሁ ሄዳችሁ ላይፍ አሜዚንግ ነው ብላችሁ ታምናላችሁ? የምታምኑ ይመስላችኋል? አይ በጣም እኮ ትሪኪ ነገር ነው እየጠየቅኳቸው ያለሁት እና ላይፍ ኢዝ አሜዚንግ ስላልኩ ደጋግሜ ላይፍ አሜዚንግ ነው ብዬ የሚሰማኝ ይመስላችኋል? እሺ አፈርሜሽን ደጋግማችሁ ራሳችሁን ስታበረታቱት ከዛ በኋላ የምታደርጉት ይመስላችኋል? ለምሳሌ እኔ ጎበዝ ነኝ፣ እኔ ጀግና ነኝ፣ አሸናፊ ነኝ ብላችሁ ከዛ በኋላ ወደ ተግባር የምትገቡ ይመስላችኋል? የስ እሺ እንደውም በደንብ ላነቃቃችሁ ነው። አሁንም እንደገና እንቀጥላለን። እስቲ አሸናፊ ነኝ በሉ። ታላቅ ነኝ፣ ባለጸጋ ነኝ፣ ጀግና ነኝ። አታምኑበትም። አያችሁ፣ አሁን ሞቲቬሽናል ስፒከር በሆነ አሁን ምንድን ነው የምላችሁ መሰላችሁ? ስላላመናችሁበት ነው እንጂ ነገሩ እኮ ይሰራል ነበር የምላችሁ። አላመናችሁበትም፣ ውስጣችሁ አላመነበት። እስኪ አሸናፊ ነኝ፣ ታላቅ ነኝ፣ ቆንጆ ነኝ። እዚያ ጋር ቀዝቀዝ ማለት አለባችሁ። እዚህ ላይ ቀዝቀዝ ማለት አለብን። ምን ለማለት እየፈለግኩ መሰላችሁ? በደንብ እናወራበት። ምክንያቱም አም ትራይንግ አሁን ሄዳችሁ ራሳችሁን ደጋግማችሁ ጎበዝ ነኝ፣ አሸናፊ ነኝ፣ ባለጸጋ ነኝ ካላችሁት ተነቃቃችሁ ማለት ነው ወይ? ሞቲቬሽናል ስፒች ስለሰማችሁ ደጋግማችሁ ተነቃቃችሁ ማለት ነው ወይ? የስ ኦፍ ኮርስ የሆነ ጊዜያዊ ስሜት መነቃቃት ይሰጣል እኮ። ግን ያ ጊዜያዊ ስሜትና መነቃቃት አብዛኞቻችን የጎደለን መነቃቃት ነው ወይ? ወደ ተግባር የማንገባው ማድረግ እየፈለጋችሁ የሆነ ነገር የማታደርጉት ስሜቱ ስለጎደለ ይመስላችኋል ወይ? ምክንያቱም ዋናው ትልቁ ጥያቄ እሱ ስለሆነ ነው። ለምሳሌ ማድረግ እየፈለጋችሁ የማታደርጉት አንድ ነገር በጣም ማድረግ እየፈለግሽ ያላደረግሽው ነገር፣ ብዙ ጊዜ ባደርገው ደስ ይለኛል እያልሽ ያላደረግሽው ነገር አንዱን
ሌላ ነገር እያሰብኩ ስለጠየቅኝ አይ ትክክለኛ እንትን ነው። ቀዝቀዝ ስላለን ያስፈልገዋል ነበር እያልኩ ሌላ ሰው ማድረግ እየፈለገ አላደረግ ክሬቪንግ ማድረጋቸው አንዳንድ ስኪሎች አሉ። ፕሮካስቲኔት በጣም ማድረጋቸዋለሁ። ዲስ ይር አቺቭ ባደረጋቸው ብማራቸው አጫጭር ኮርሶች ናቸው ያስባቸዋለሁ። ግን ሞስትሊ ፎከሴ ወይ ሌላ ስራ ወይ ሌላ ነገር ላይ ሆንና እሱ ሚት አለማድረጌ አንዳንዴ። ስለዚህ ላይክ አጫጭር ኮርስ መማር እፈልጋለሁ ብለሽ እየተማርሽ አይደለም ማለት ነው። ሌላ ሰው ስፖርት መስራት እፈልጋለሁ ብለን እየተሰራን አይደለም። ሌላ ማጥናት ምናምን ፈልገሽ መጽሐፍ አንባቢ ምናምን ሆነ ፈልገሽ አታውቂም? ከትምህርት ጋር የተያዘ ነገር ከዚህ በላይ ማምጣት የምችለው ውጤት ፕሮክራስቲኔት በማድረግ ትንሽ ዝቅ ያደርጋልና ቢዝነስ መጀመር ብለን ማን ጀምረዋል? ስለዚህ አሁን ለእነዚህ ነገሮች ሞቲቬሽን ይመስላችኋል ወይ የሚጎለው ነገር? ታዲያ ምንድን ነው የሚጎለው? ብዙ ጊዜ አንድን ነገር የምንፈልገውን ነገር የማናደርገው የሚመስለን ምን ስላልሆንኩኝ ነው? ስላልተነቃቃው ነው። የበለጠ ብነቃቃ እኮ ብዙ ነገር አደርግ ነበር ብለን እናስባለን። እና ይሄ ሁሉ ሞቲቬሽን ስፒች ራሱ የበዛበት ዋነኛው ምክንያት ምንድን ነው? ሰዎች የጸባይ ለውጥ የሚያመጡት ራሳቸውን ባነቃቁት ልክ ነው። ማድረግ የሚፈልጉትን ነገር እንዲያደርጉ ሰዎችን ማነቃቃት ያስፈልጋል ብለን እናምናለን። በጣም ትልቁ ችግር ግን የሰው ልጆች ኦልሬዲ ምን አድርገዋል? ተነቃቅተዋል። ሞቲቬሽን ዜሮ ሆኖ አያውቅም። ስለዚህ ሰዎች ሞቲቬትድ አይደለውም ሲሉ ሪሊ ምንድናቸው? ጂም ለመሄድ ሞቲቬትድ አይደለውም ካለ ያነሰው ምን እያለ መሰላችሁ? ጂም ለመሄድ ሞቲቬትድ አይደለውም ነው እንጂ ያለው ምን እያለ ነው? በተዘዋዋሪ ሪስክ ላለመውሰድ ኮምፈርተብል መሆኑን ወድጀዋለሁ እያለ ነው ማለት ነው። ቢዝነስ ለመጀመር ሞቲቬትድ አይደለውም ካለ አንድ ሰው ፌሌሪቲን ምን እያደረኩ ነው? አቮይድ ለማድረግ ሞቲቬትድ ነኝ እያለ። ስለዚህ ሞቲቬሽን ዜሮ ሆኖ አያውቅም። እንዴት እንወሰደው መሰላችሁ? ሞቲቬሽን ማለት እሳት፣ ይሄ የተያያዘ እንጨት የተያያዘ እሳት አድርገን ብንወስደው በቀይ ብስለው ጥሩ ነው መሰለኝ። የተያያዘ እሳት አድርጋችሁ ብትወስዱት እየነደደ ነው ሁሌ። ምግብ እስከበላችሁ ድረስ ይሄ ኢነርጂ ምን አለ? ሁሌም አለ። ሰዎች ሞቲቬሽናቸው ዜሮ ሆኖ አያውቅም። ስለዚህ ችግሩ ያለው ምንድነው? ሞቲቬትድ የሆንኩበትን ነገር ነው አልወደድኩትም እያልኩ ያለሁት እንጂ የመነቃቃት ስሜት የለኝም እያልኩኝ አይደለም። ኦልሬዲ ተነቃቅተናል። ሰዎች ሁላችንም ለሆነ ነገር የተነቃቃን። ችግሩ ምንድነው? የተነቃቃውበትን ነገር ምን አላረኩትም ነው አልወደድኩትም ነው። ስለዚህ ሞቲቬሽን ዜሮ ሆኖ አያውቅም። አሁንም እያልን ያለ ነው ምንድነው? ኦልሬዲ እሳቱ ምን እያደረገ ነው? እየነደደ ነው። ግን እሳቱ ላይ ምንድነው እያበሰልንበት ያለ ነው የሚለው ነገር ነው ማተር እያደረገ ያለው። ለምሳሌ አንድ ሰው ለማጥናት ሞቲቬትድ አይደለውም ካለ ሶሻል ሚዲያ ለማየት ግን ምንድነው ሞቲቬትድ ነው። ዶፓሚን ፋስቲንግ የሚባል ኮንሴፕት አለ። ያው አይ አንደርስታንድ ሐሳቡ ምን ለማለት እንደሆነ፣ ግን ዶፓሚንን ዜሮ ማድረግም አስፈላጊ አይደለም፣ ዜሮምም አይሆንም። ዶፓሚን ፋስቲንግ ወይም ዶፓሚን ዲቶክስ ስንል የዶፓሚን ሶርሳችንን ማስተካከል እንፈልጋለን። ምክንያቱም ዶፓሚን የምናገኘው በስክሮሊንግ ከሆነ፣ በሶሻል ሚዲያ ከሆነ፣ በስልክ በመጠቀም ከሆነ በሱ ሳይሆን ዶፓሚን ማግኘት የምፈልገው በሚያስፈልገኝና በምፈልገው ነገር ነው እያልኩኝ ነው። ስለዚህ ዜሮ ሆኖ አያውቅም። ሞቲቬሽን አይደለም ችግሩ ማለት ነው። ኦልሬዲ ያለንን ኃይል እንዴት ነው እየተጠቀምንበት ያለ ነው? ለምንፈልገው ለሚያስፈልገን ነገር እየተጠቀምንበት ነው ወይ ነው። አንዳንዴ ይኸውላችሁ ጠዋት ስትነሱ በጣም ለስራ የሚገርም ኃይል ላይ ሆናችሁ ልትነሱ ትችላላችሁ። የዛኔ ትሰራላችሁ። አንዳንድ ቀን ስትነሱ ደግሞ ብዙ ኃይል ይዛችሁ ላትነሱ ትችላላችሁ። ያላችሁን ኃይል ግን እንዴት ማብዛትና እንዴት መጠቀም እንዳለባችሁ ማወቅ ነው ሞቲቬሽን። ስለዚህ መነቃቃት ማለት ወይም የመነቃቃት የሞቲቬሽን አርት ነው የምንለው ያላችሁትን ስሜት የያዛችሁትን ስሜት እንዴት እና በምን ሁኔታ ለምን ፐርፐስ ትጠቀሙታላችሁ። ስለዚህ ሞቲቬሽን ማለት የኃይል አጠቃቀም ዘዴ ማለት ነው። የኃይል አጠቃቀም ስልት ማለት ነው። ለምሳሌ አንዳንድ ቀን ስትነሱ ፍዝዝ ብላችሁ ከተነሳችሁ ያላችሁን ኃይል ግን እንዴት አድርጌ ባዝቸው እንዴት አድርጌ ወደምፈልገው ነገር ላውለው እችላለሁ ወደሚል ነገር እንመጣለን። ስለዚህ ሞቲቬሽን ዜሮ ሆኖ አያውቅም። ኦልሬዲ ዩ አር ሞቲቬትድ። ስለዚህ ከዚህ በኋላ ሞቲቬትድ ለመሆን ምን አታደርጉም ማለት ነው? አትጥሩም ማለት ነው። ተግባብተናል? ዳዝ ኢት ሜክ ሴንስ ያወራሁት ነገር? ምክንያቱም አሁንም ሰው ሁሉ ሞቲቬትድ ለመሆን ነው የሚሞክረው አይደል? የሆነ ጥሩ ስሜት እስኪሰማው ድረስ ነው የሚጠብቀው ነው። ጥሩ ስሜት ስለተሰማችሁ ሳይሆን ጥሩ ስሜቱን ራሱ እንዴት ማግባቡ መያዝ እንዳለባችሁ ማወቅ ነው።
ኢቭን ዝቅ ያለ ስሜት እንኳን ቢሰማችሁ ያንን ስሜት እንዴት ተጠቅማችሁ ወደምትፈልጉት ነገርና በምትፈልጉት ነገር ላይ መዋል እንዳለባችሁ ማወቅ። ስለዚህ there is no motivation problem ወደሚል ነገር አንዱ ፈቃደኛ የሆነ ሰው ማሳየት ይችላል ከፈለጋችሁ። እንዴት ብዙ ጊዜ ነገሮች እንደሚከብዱን የሆነ ነገር ማድረግ እየፈለገን ለምን እንደማንችል ላሳያችሁ ይችላል። ፈቃደኛ የሆነ ሰው ማለት ነገሮች እንዴት እንደሚከብዳችሁ ማየት አትፈልጉም ወይስ ትፈልጋላችሁ? yes please good yes yeah please አሁን ምንድነው ማድረግ የምትፈልጊው ብዙ ጊዜ? yes አንድ ነገር ጂም ስፖርት ምናምን ያልሽኝ መስራት ስፖርት መስራት ትፈልጊያለሽ? ኦኬ ስፖርት መስራት ስትፈልጊ አሁን ለምሳሌ ነገ ጧት ስፖርት መስራት ፈለግሽ እንበል። አሳምኗት እስኪ ስፖርት መስራት እንዳለባት አሳምኗት። ነገ ጧት ስፖርት እንድትሰራ አሳምኗት። አሁን እሷ ነገ ጧት ስፖርት መስራት አለባት። ስለዚህ አሳምኗት እናንተ። እኔ ደግሞ እንዳትሰራ አሳምናታለሁ። እናንተ ለማሳመን ሞክሩ። አንድ ሰው ሌላ ፈቃደኛ የሆነ ሰው ጎበዝ ነው በጣም ሞቲቬሽናል ራሱ በደንብ እኔና አንቺ አሁን ልንከራከር ነው ባይ ዘ ወይ እዚህ ጋር ቁጭ ብለን ታሳምኛታለሽ። እሺ አሁን እሷን ስፖርት እንድትሰራ ልታሳምኛት ነው። እኔ ደግሞ እንዳትሰራ አሳምናታለሁ። let's go ለምንድን ነው ስፖርት መስራት የፈለግሽ? መጠየቅ አይቻልም። መንገድ ነው ያለብሽ። እኔና አንቺ መንገድ ነው ያለብን። keeps you motivated በጣም ሞርኒንግ ሩቲንሽን በጣም ነው የሚያስተካክለው። ከዛ ኢማጂን ከጂም በኋላ የሚኖርሽን የሰውነት አቋም የምትፈልጊውን ልብስ መልበስ ትችያለሽ። ነገ ነው ያወራን ያለ ነው አይደል? እኔ ደግሞ ልንገርሽ ላይ አሁን ጠዋት ላይ በደንብ ሪላክስ አድርገሽ አርፈሽ በደንብ እረፍት አድርገሽ ቁርስሽን በልተሽ ምናምን ተረጋግተሽ መውጣት ትቻለሽ። አስበሽዋል? ጠዋት ተነስተሽ በሌሊት ከዛ ደግሞ ሂደሽ ስፖርት ቤት ደግሞ አዲስ ቦታ ነው ጂም ቤት ሊሆን ይችላል። በጣም ነው እሺ ሌሊት መሆን አይጠበቅበትም። ባይዘው ኤኒ ታይም እንደውም ዴይ ታይምስ ላይ ቁርስሽን በልተሽ ምናምን ሀቢቱን ብቻ ስለሆነ ቢውልድ ማድረግ የሚጠበቅብሽ ጂሙ ነፃ የሚሆንበት ሰዓት ነው። ኤኒ ታይም መሄድ ትችያለሽ። ችግሩ ግን ምን መሰለሽ ነው ጂም አሁን ስትሄጂ አሁን ባዶ ይሆናል ወይ ብቻሽን ወይ ጓደኞችሽ የሉ ምናምን እና ብቻሽን ሄደሽ ስትራግል ነው የምታደርጊው። ጫናው በጣም አዲስ ቦታ ነው። ምናልባት ከዚህ በፊት ጂም ሰርተሽ የማታውቂ ከሆነ ደግሞ ፕሮብለም ጂም ባይ ዘ ወይ ዝም ብሎ ቀላል 10 ደቂቃ 15 ደቂቃ የሚወስድ እንዳይመስልሽ። 3 ሰዓት አስበሽዋል? ፎር ዋት ነው በየቀኑ 3 ሰዓት ሙሉ የምታሳልፊው? ሀቢትሽን ቢውልድ ስለምታደርጊ ከፈለግሽ 30 ደቂቃ ትሰሪያለሽ። ደግሞ አዳዲስ ስኪል አዳዲስ 30 ደቂቃ ሰርተሽ ሻወር ስትወስድ የሚወስደውን ሰዓት አስቢው። ወደ ጂም ቤት ለመሄድ የሚወስደውን ሰዓት አስቢው። ትረስት ሚ እትክ በቀን በትንሹ ቢያንስ 2 ሰዓት ይወስድብሻል። በየቀኑ 2 ሰዓት የምታባክኚው ፎር ዋት ነው? it doesn't make sense you know 2 ሰዓት imagine your future look እንዴት እንደሚቀየር like ምንም አይነት ቤል ላይ ነው። ደግሞ ሰርፕራይዚንግሊ 6 ወር ሰርተሽ ራሱ ብዙ ለውጥ የለውም። ኤኒዋን ስፖርት የሰራን ሰው በሙሉ ልጠይቅ ትችላለች። 6 ወር ሙሉ ብትሰሪ ምንም የተለየ ሼፕ አይኖርሽም። ፎር ዋት ነው የሆኑ ድካም። አንድ ወር 2 ወር ሌሎች ሰዎችን ኤክስፒሪየንስ ማየት ትችላለች። ሺ ኢዝ ሪሊ ጉድ ማለት በጣም ከባድ ሰው የገጠመኝ እሷ ነው። but still which one do you think convince የሚያደርገው? yeah look እሺ አሁን እሷ ምንድነው እያደረገች ያለችው መሰላችሁ? እንደውም ሾርት ተርም ጎሉን ነው እያወራች ያለችው እሷ። በጣም ጥሩነቱ እሱ ነው። እኔም እያወራሁ ያለው ሾርት ተርም ጎል ነው። ግን ስለ ሎንግ ተርም ብቻ ብታወራ ኮንቪንስ ልታደርጋት አትችልም። ለምሳሌ ወደፊቱ ጥሩ አቋም ይኖርሻል ብላ ብታወራት ብዙ ኮንቪንስ ልታደርጋት አትችልም። አንድን ተማሪ ሄዳችሁ ተመርቀህ ደህና ውጤት ይዘህ ከዛ በኋላ ስራ ይዘህ ሀብታም ገንዘብ ይኖርሃል ብላችሁ ለማሳመን ብትሞክሩ doesn't make sense። ለምንድን ነው ጠዋት አርፌ የማልተኛው ነው የሚላችሁ? ምክንያቱም በጣም ሩቅ ነው ሪዋርዱ። እሷ እንደውም አቅርበዋለች። አሁን እንደገና እንቀጥል እስኪ ለወደፊቱ ያለን ነገር በማውራት ለማሳመን ሞክሪ። for the future it will be habit ይሆናል፣ ልማድ ይሆናል። ከዛ በኋላ ፊውቸር በጣም ሰክሰስፉል የምትያቸው ሰዎች የሚፈልጉትን አይነት ሩቲን እንድትይዥ ያደርግሻል። you are always motivated ነው የምትሆኚው። ከዛ በኋላ ደግሞ even though you might be a trainer
you don't know how በጣም ትወጂዋለሽ ስኪሉን አዳዲስ ማትወጃቸው ቦታዎች ላይ ገብተሽ ግን በጣም በጣም ነው የጋበዝኩት እኔ እኮ አሁን እዚህ ጋር ስህተት የሰራሁት የማይሆን ሰው ነው የጋበዝኩት you're really good በቃ አጨብጭቡላት thank you so good ግን እሷ አለች እኮ ሪቨርስ ሳይኮሎጂ የበለጠ ያሸንፋል አለች በግልጽ እናውራ ከተባለ እሷ የሞቲቬሽን ሳይንሱን በደንብ ስላመጣችው እንጂ አብዛኛውን ጊዜ ቁጭ ብለን ራሳችን ሞቲቬት ለማድረግ ስንሞክር የምንሞክርበት የምንሰራው ስህተትንም ነው አብረን የምናየው አንደኛ ነገር ትልቁ ነገር ምን መሰላችሁ አንድን ጸባይ መለወጥ ስንፈልግ ለምሳሌ በጣም ቀላሉ ነገር አንቺ ካነሳሽው ማሳብ እንጀምር ጠዋት ስፖርት መስራት ተባለ እንቅስቃሴ ማድረግ እንቅስቃሴ የምታደርገው ጠዋት ነው አለን ለምሳሌ ሰዓት ያላት ብቸኛ ሰዓት ጠዋት ነው አለን ጠዋት ከሆነ ምን ማድረግ አለባት በትንሹ ጠዋት መነሳት አለባት ጠዋት ለመነሳት ደግሞ ማታ ምን ማድረግ አለባት በጊዜ መተኛት አለባት በጊዜ ለመተኛት ደግሞ ሶሻል ሚዲያ ስክሮል ማድረጉን ማቆም አለባት ሶሻል ሚዲያ አዲክሽኑ ማቆም አለባት ሶሻል ሚዲያ አዲክሽኑን ለማቆም ደግሞ ያለባትን ስትረስ ኮፕ ማድረግ አለባት ስለዚህ ሰው አንድ ነገር ቀይራለሁ ሲል በጣም ብዙ ነገሩን ምን ያደርግበታል ይነካበታል ስለዚህ የጸባይ ለውጥ ማምጣት ማለት የሚመስለን ምንድነው እንዴ ጠዋት ተነስቶ እንዴት ስፖርት መስራት ያቀተኛል እንላለን ግን ጠዋት ስፖርት ተነስቶ መስራት ብቻ አይደለም ያቃተን ያለ በጣም ከብዙ ነገሮች ጋር ምን ያደረገ ነው የተያያዘ ነው ኢቭን ጠዋት ስፖርት ለመስራት ራሱ ምን ያስፈልጋል አትሊስት ስፖርት የምንሰራበት ቦታ የስፖርት ትጥቅ ያስፈልጋል እሱ ምን ማድረግ አለብን ማወቅ መግዛት አለብን መዘጋጀት አለብን ስለዚህ አንድ የጸባይ ለውጥ ማምጣት ስንፈልግ ብዙ ነገር ምን እናደርጋለን እንነካለን ስለዚህ ሰዎች የጸባይ ለውጥ ማምጣት ከፈለግን በትንሹ ትልቁን ነገር አይደለም እንዴት ከፋፍለን እንዴት ስፔሲፊክ አድርገን የጸባይ ለውጥ ማምጣት እንዳለብን እናያለን ስለዚህ ሞቲቬሽን ስሜት ብቻ አይደለም ሞቲቬሽን በዋናነት ሲስተም ስልት ነው ብለን መውሰድ እንችላለን ስሜት ከሆነ ስሜቱ የሌለቀንስ ወይም ደግሞ ያንን ስሜት ብቻ ነው ምን የምናደርገው የምንፈልገው ማለት ነው ለምሳሌ አንድን ሰውን የጸባይ ለውጥ እንዲያመጣ እዚህ የምንፈልገውን ሰው አውጥተን እንደገና ብንሞክር ምን መሰላችሁ የምናደርገው ላነቃቃው በሞክር አይዞህ ትችላለህ እኮ አሁን እሷን ትችያለሽ ነገ መነሳት ትችያለሽ ህይወትሽን ይለውጥልሻል ብላት አሁን ላይ ምን ልትሆን ትችላለች ሞቲቬትድ ልትሆን ትችላለች በጠዋት ግን ሌላ ስሜት ላይ ነው ሆና የምትነሳው ስለዚህ ሞቲቬሽን የስሜት ጉዳይ ብቻ አይደለም የኃይል አጠቃቀም ዘዴ ነው ብለን የምናነሳበት ምክንያት ለዚህ ነው ማለት ነው ስፖርት እየሰራችሁ ሞቲቬሽናል ስፒች ብታዩ ይበለጠ ምን ታደርጋላችሁ ጥሩ ነው ለመስራት ኃይሉን ምን ኦሬዲ አክቲቪቲ ላይ ሆናችሁ ይበለጠ ኃይል ምን ታደርጋላችሁ ታገኛላችሁ ማለት ስራ እየሰራችሁ ራሳችሁን አፈርም ብታደርጉ በጣም ጥሩ ነው ለምሳሌ አሁን ዛሬ የሆነ ነገር እየሰራችሁ ነው አይደል ያጠናችሁ ሁሌ ግን እኔ ሰነፍ ነኝ ምናምን ከምትሉ ራሳችሁን አፈርም ብታደርጉ የስ ዛሬ እየጠና ነው ዛሬ ጥሩ ነገር እያደረኩ ነው ብላችሁ ራሳችሁን ብታበረታቱ ጥሩ ነው ራስን ማበረታታት አፈርሜሽን ማለት ራስን ማሰልጠንና ማነቃቃት እንጂ ራስን መዋሸት ማለት አይደለም ራሳችሁን እንድትዋሹ አይፈለግም ራሳችሁን በዋሻችሁ ቁጥርማ የስሜት ጫና ውስጥ ትገባላችሁ የበለጠ ስትረስ ትሆናላችሁ የበለጠ ስትረስ በሆናችሁ ቁጥር ደግሞ የበለጠ ስሜታችሁ እየቀዘቀዘ ይመጣል ራስን መዋሸት ያስፈልጋል ለዚህ ነው አፈርሜሽን ጥሩ ነገር ነው በአግባቡ ከተጠቀምንበት ሞቲቬሽናል ስፒች በጣም ጥሩ ነገር ነው በአግባቡ ከተጠቀምንበት ግን if we say it ለምሳሌ I'm a millionaire ካላችሁ ለምሳሌ that's wrong why ለምሳሌ ምን ያረጋችሁ ስለሆነ you're literally deceiving yourself you're not ከምታምኑበት ተቃራኒ የሆነ ነገር እየተናገራችሁ ከሆነ የስሜት ጫና ራሳችሁ ላይ እየፈጠራችሁ ነው ታሞ የተኛ ሰው በጣም ጤነኛ ነኝ እንዴ አይተበቀበትም that's not affirmation that's another subject ማለት ነው that's not motivation የሞቲቬሽንም ሳይንስ አይደለም የአፈርሜሽንም ሳይንስ አይደለም አንድ ሰው የካንሰር በሽተኛ ሆኖ ጤነኛ ነኝ በል ልንለው አይገባም ይሄ አእምሯችን ሪያሊቲው ከሚነግረን በተቃራኒ ያለን ነገር አእምሯችንን ለማሳመን የሚደረገው ጥረት የበለጠ ጫና ይፈጥርብናል ማለት ነው ራሳችን ላይ በጣም ጫና ነው የምንፈጥረው of course you are not a millionaire ለመሆን እየሰራው ነው ካለን ያስኬዳል እሱንም ማለት ያለባችሁ እየሰራችሁ ነው አፈርሜሽንን መጠቀም ያለባችሁ አክሽን ላይ ሆናችሁ ነው ተግባሩ ላይ ሆናችሁ ነው
አንድ ሰው በጣም ህመምተኛ ከሆነ ታመም ያለው ከህመሜ ለማገገም ግን እየጣርኩ ነው ማለት ይችላል። ጤነኛ ነኝ ብሎ ራሱን ማስገደድ ማሳመን አይጠበቅበትም። that's illusion deception እሱ የስሜት ጫና ነው የሚፈጥርብን። ያነ ሞቲቬሽን አይደለም ነው። ያነ ሞቲቬሽን ማለት መነቃቃት ከፈለጋችሁ በዋናነት ተግባር ላይ ሆናችሁ ከተግባራችሁ ከማንነታችሁ ጋር የሚሄድን ነገር ግን አፈርም ማድረግ አስፈላጊ ነው። እየሰራችሁ ከሆነ ዛሬ ጥሩ ነገር እየሰራሁ ነው፣ ጎብዣለሁ፣ ዛሬ ጎበዝ እየሆንኩ ነው፣ በጣም ጥሩ ነገር እያደረግኩ ነው፣ ጊዜን በአግባቡ እየተጠቀምኩ ነው እያላችሁ ምን አድርጉ? ራሳችሁን አፈርም አድርጉት፣ አበረታቱት፣ ንገሩት እውነቱን። አፈርሜሽን የሚጠቅመው የዛኔ ነው። እኔ ሃይስኩል ተማሪዎችን ሂጅ አንዴ እያሰለጠንኩኝ እስቲ ከዚህ ውስጥ ቆንጆ ነኝ ብሎ የሚያስብ ሰው አልኩኝ። አንዷ አነሳች፣ እንደ አንቺ እኮ አጭር ነሽ እንዴት ነው ቆንጆ ነሽ አልኩኝ። ከፋት በጣም ዲሉዥን ውስጥ ነው የሚያስገባል። እኔ ቆንጆ ነኝ ሁሉም ሰው ቆንጆ ነው ሊለኝ ይገባል የሚል አስተሳሰብ ነው እያዳበርንባቸዋለሁ። እና ቤተሰቦችንም ሳሰለጥን ልጆቻችሁን ቆንጆ ናቸው አትበሏቸው አልኩኝ። እንዴ ጌታ ያማል እንዴ? ልጆቼንማ ቆንጆ ነሽ እያልኩ ነው ማሳድጋት። የኔ አንበሳ አንተን የሚያክል ጀግና የለም እያልኩ ነው ማሳድጋት። ኖ ልክ አይደለም። ባይዘው ቆንጆ ናችሁ ካላችኋቸውም ልጆቻችሁን ለኔ ቆንጆ ነህ በሏቸው እንጂ ልጁ ቆንጆ ነህ አትበሉት። ምክንያቱም ለሁሉም ቆንጆ መሆን እንዳለበት እያሰበ ነው የምታሳድጉት። that's why ናርሲስቲክ የሆኑ ሰዎችን እያፈራን ያለው። ለኔ ቆንጆ ነህ ጎበዝ እንድትሆንልኝ ጥረት አድርግ ነው እንጂ አንተ ጎበዝ ነህ ካላችሁት ፊክስድ ማይንድ ሴት ነው ይዞ የሚያድገው ልጅ። በጥረትም አያምንም። ልጆችን ባይዘው አንደኛ ክፍል እስከ 6ኛ ክፍል ጎበዝ ያላችሁት ልጅ ጎበዝ እንደሆነ ብቻ ነው የሚያምነው እንጂ ጎበዝነት በጥረት እንደሚመጣ እንኳን አያስብም። ፊክስድ ማይንድ ሴት ይዞ ያድጋል። ግሮዝ ማይንድ ሴት በጣርክ ቁጥር ጎበዝ ትሆናለህ። ልጆቻችሁን ማለት ያለባት በጣርክ ቁጥር ጎበዝ ትሆናለህ እንጂ ጎበዝ ነህ የኔ ልጅ አንበሳ ነህ ሳይሆን ከጣርክ አንበሳ ትሆናለህ፣ ይሄን ስታደርግ አንበሳ ትሆናለህ ነው መባል ያለበት። ግን አሁኑ የሰልፍ ስቲም ሙቭመንቱ ዘ ሞስት ፌልድ ዲሲፕሊን ሰልፍ ስቲም ሙቭመንት የነበረው ነገር ነው። ልጆቻችሁ ምን በሏቸው? ጎበዝ፣ አሸናፊ ነህ፣ ጠንካራ ነህ በሁሉ ነገር እያልናቸው ምንድነው ይዞ ያደጉት? ኢንታይትልመንት ነው። ይገባኛል፣ እኔ ስለሆንኩ እኮ ነው የሚላችሁ ሰው። ሁሉም ነገር የሚገባው ሀብታም ለምንድን ነው አንተ ሀብታም መሆን ያለብህ? እኔ ስለሆንኩ ሀብታም መሆን አለብኝ ነው የሚላችሁ። እኔ ስለሆንኩ ነው መሆን ያለበት ወደሚል አስተሳሰብ ነው ያዳበርናቸው። ስለዚህ በጣም ጥንቃቄ ማድረግ አለብን። አፈርሜሽንን ለልጆቻችንም ለራሳችንም ስንጠቀም፣ ሞቲቬሽንን ለልጆቻችንም ለራሳችንም ስንጠቀም ጥንቃቄ ማድረግ አለብን። ሞቲቬሽን ከምታምኑትና ከማንነታችሁ ጋር የሚሄድ መሆን አለበት። ከምታምኑትና ከማንነታችሁ ጋር የሚሄድ ካልሆነ ራስን በግድ እመን እያላችሁ እያስጨነቃችሁት ነው፣ ይጋጫል። ያ ግጭት ደግሞ ኢንተርናል ኮንፍሊክት ሞዴል ላይ ያ ግጭት የስሜት ጫና ይፈጥራል። የስሜት ጫና በራሱ ደግሞ ሰዎች ምን ያደርጋቸዋል? የበለጠ ያለመነቃቃት ስሜት ይፈጥርባቸዋል። ሌላው ደግሞ ከዚህም ማለፍ ሲል ኮግኒቲቭ ዲሶናንስ ይፈጥራል። ባይትሰልፍ ያ ራሱ የአእምሮ ግጭት። ከአእምሮ ግጭት ጋር ደግሞ መኖር በጣም አስጨናቂ። ስለዚህ ምን እያልኩኝ ነው? በተዘዋዋሪ ራሳችሁን መስታወት ላይ ቆማችሁ ቆንጆ ነኝ አትበሉት፣ ቆንጆ ስላልሆናችሁ እያልኩኝ አምኪሪንግ እንደዛ አይደለም እያልኩ ያለሁት። ለምሳሌ አንዲት ሴት በጣም በቃ ፀጉሯ በጣም ጭብርር እንዳለባት አይታ አለባበሷ እንዳልወደደችው አይታ እንደዛ ብላ መውጣት እንደማትችል እያሰበች መስታወት ላይ ቆማ አስሬ ዛሬ በጣም አምሮብኛል፣ ዛሬ በጣም ቆንጆ ሆኛለሁ፣ ዛሬ በጣም አምሮብኛል ብትለው እውነታውን ቀይረውም የስሜት ጫና መፍጠር ካልሆነ በስተቀር ማለት ነው። ዛሬ ባያምርብኝም እንደዚህ መውጣት ኢትስ ኦኬ እችላለሁ ማለት ነው ያለባት። ሁሌ እንዲያምርብኝ ይገባል ከሚለው አስተሳሰብ መላቀቅ ነው ያለባት እንጂ ሁሌ ቆንጆ ነኝ፣ ሁሌ ጎበዝ ነኝ፣ ሁሌ አሸናፊ ነኝ ማለት ጤናማ አይደለም። ስለዚህ ምን እያልኩኝ ነው? you don't have to say I'm a millionaire. you don't have to. ሲጀመር why do you want to be a millionaire? ከፈለጋችሁ ራሱ ጥያቄው እሱ። ሞቲቬሽን በአግባቡ ካልተጠቀምንበት አደገኛ ነው። ግን እንዴት ነው ራሳችን ሞቲቬት የምናደርገው ከተባለ ወይንም ደግሞ ሞቲቬትድ ነን ኦልሬዲ፣ ግን ለምንፈልገው ነገር ራሳችን እንዴት ሞቲቬት ማድረግ እንችላለን? አንደኛውና ዋናው ትልቁ ነገር ምንድነው? መጀመሪያውን የምትፈልጉትን ነገር ማወቅ። መጀመሪያውን የምትፈልጉትን ምን ማድረግ ነው የምትፈልጉ? ምክንያቱም እኔ ሞቲቬሽን አይደለም ይጎደለኝ የምፈልገውን ነገር እያደረግኩ አይደለም ነው ያልኩት። ስለዚህ እንደሱ ከሆነ ምንድነው የምፈልገው? ግብ ማስቀመጥ። ምን እንደምትፈልገው ምን እንደምትፈልጉት የሚለው ነገር ማስቀመጥ። ሁለተኛው በጣም ቬሪ ኢምፖርታንት ፖይንት ስታነሽ ታይሱና ጠይቂያት ያልኩሽ ወንበየ። ምክንያቱም ምንድነው
ጠንካራ የሆነ ምክንያት ያስፈልገዋል። ለምን የሚለውን መመለስ አለበት የሰው ልጅ አእምሮ። yes ጠንካራ ምክንያት ያስፈልገዋል። ለምን አሁን፣ ለምን እኔ ባላደርገው ምንድን ነው የሚሆነው የሚለው ይሄ በጣም ወሳኝ ነገር ነው። ግን ማስቀመጥ፣ ጠንካራ ምክንያት ማስቀመጥ። ጠንካራ ለምን፣ ይህንን ለምን ማድረግ አስፈለገ፣ ለምንድን ነው ማስራት የፈለጋችሁት የሚለውን ነገር በደንብ ማየት አስፈላጊ ነው። ሶስተኛ እቅድ ማውጣት። ምክንያት ስታስቀምጡ አንድ ትሪክ ልንገራችሁ። ይሄ ነገር ባታደርጉትስ ምን ትጎዳላችሁ? ይሄ ነገር ባታደርጉት ምን ችግር አለው የሚለውን ነገር መመለስ አስፈላጊ ነው። ለሚቀጥሉት 3 ዓመታቶች ህይወት ምን ይሆናል የሚለውን ነገር ማሰብ አስፈላጊ ነው። እነዚህ አትሊስት ስሜታችንንና ምክንያት ይኖረናል። እነዚህ ነገሮች ፋውንዴሽን ናቸው፣ መሰረት ናቸው። እነዚህን ፋውንዴሽን ካስቀመጥን በኋላ ግን በየቀኑ መደረግ ያለባቸው አንዳንድ ነገሮች አሉ። እነሱን እናያለን። ምክንያቱም ይሄ ፋውንዴሽን ነው። ይሄ ምክንያቱም የሰው ልጅ ምን መሰላችሁ? ሙቀት አለው፣ አቅጣጫ የለውም። የሰው ልጅ ስሜቱ ይመጣል፣ ግን ያን ስሜት እንዴት አድርጎ መጠቀም እንዳለበት ላያውቅ ይችላል። ስለዚህ አሁን እየቸገረን ያለው ይሄኛውን መጀመሪያ መስራት ያስፈልጋል። ምክንያቱም በጣም ብዙ ነገር ማድረግ የምንፈልግ ፍላጎት ያለን ፍጥሮች ነን እና በጣም ብዙ ነገር ማድረግ ስንፈልግ ደግሞ ችግሩ ምን ይሆናል? ምንም አናደርግም፣ ፓራላይዝድ እንሆናለን። ስለዚህ ይሄንን ነገር መጀመሪያ መስራት ጥሩ ነው። ከዛ በኋላ ግን በየቀኑ መደረግ ወዳለባቸው ነገሮች እንመጣለን። ግን መጀመሪያ አቅጣጫችንን እንወቀው። ምክንያቱም ሙቀት ብንጨምር ወዴት ነው ያን ሙቀት የምንጠቀመው ነው። ስለዚህ የመጀመሪያው ነገር እነዚህን ነገሮች መውሰድ አስፈላጊ ነው። ከዚህ ባለፈ ግን ትንንሽ ነገሮች አሉ በየቀኑ መተግበር ያለብን። ሞቲቬሽን ምንድን ነው ብያቸዋለሁ? ስልት ነው። ስልት ከሆነ ደግሞ ስሜቱን አትጠብቁትም። ምን ስልት ልጠቀም የሚሉትን ነገሮች እናያለን። ያ ስልት ምን ያደርጋችኋል? ህይወታችሁንም ተግባራችሁንም ቀላል ያደርጉላችኋል። ስትራቴጂ ያስፈለገው ኑሯችንን ቀላል ለማድረግ ነው። አስባችሁታል? አሁንም ድረስ ውሃ ወንዝ የሄድን የምንቀዳ ቢሆን ምን ያህል አድካሚ እንደሆነ ብዙዎቻችን እንደዛ ነው እያደረግን ያለ ነው። አሁንም ድረስ በጣም አድካሚ የሆነ ነገር ነው የምናደርገው። ስልት ግን ካዳበረን በዛ ስልት በየቀኑ ቤታችን ምን ያደርጋል ማለት ነው? ውሃ ይመጣል እንደማለት ነው። እነዚህን ትንንሽ ስልቶች እናያለን። በየቀኑ ማድረግ የምትችሏቸውን ስልቶች። ይሄኛው መሰረት ነው። መሰረቱን ከጣላችሁ በኋላ በየቀኑ ማድረግ ያለባቸውን ስልቶች ደግሞ እንነጋገራለን ማለት ነው። የስ እንዴት ናችሁ? ጥያቄ ካለ ሀሳብ ካለ እድሉ ልስጣችሁ። ከዛ ወደ በጣም አጠር አድርገን ነው ወደሚቀጥለው ፖይንት ጨርሳለን። የስ ስለዚህ ሞቲቬትድ ናቸው ኦልሬዲ ማለት ነው አይደል? ተስማምተናል። ኦልሬዲ ሞቲቬትድ ናችሁ። ተጨማሪ ሞቲቬሽን የሚያስፈልጋችሁ ያላችሁ ሞቲቬሽን መጀመሪያ ስትጠቀሙበት ነው ተባብላ የስ የሚሉ ፊሊንጎች እየተሰሙኝ ነበረ፣ ሊስት እያደረግኳቸው ማለት ነው። ኢዝ ኢት ላይክ ፎከስድ ኦን ሾርት ተርም ሎንግ ተርም የሚል ዲቴይል ይኖረዋል? የስ ምክንያቱም ምንድነው እነዚህን ነገሮች እያንዳንዳቸው ስታስቀምጡ በጣም መጠንቀቅ ያለባችሁ ነገር ለእናንተ። ለምሳሌ ግብ አስቀመጥኩኝ፣ እቅድ ሳወጣ እቅድ አወጣጥ ራሱ በጣም ብዙ ስትራቴጂ አለው። እንዴት መውጣት እንዳለባችሁ ግብ ስታስቀምጡ እንዴት ነው ግብ የምታስቀምጡ የሚለውን ደግሞ ራሱ ስትራቴጂ አለው። ምክንያታችሁን ስትጽፉ ራሱ ከፋፍላችሁ መጻፍ አለባችሁ። ምክንያቱም ምክንያታችሁ ራሱ ለእናንተ የሆነ ነገር አለ፣ ለሰው የሆነ ነገር አለ፣ ለብዙ ነገር ስለሚሆን ስለዚህ ምክንያት በዲቴል ይሄ በዲቴል ስሩት። ግን አሁንም እኔ ትኩረቴን ይሄንን ያላደረግኩበት ምክንያት ምንድን ነው? ይሄንን ገብታችሁ አንብባችሁ በዲቴል ጻፉት። ከዛ ግን በየቀኑ መተግበሩ ላይ ነው ችግር እየሆነ ያለው። ብዙ ሰው እቅድ አለው፣ እቅዱን ግን አይፈጽመውም። ብዙ ሰው ግብ አለው፣ ግቡን ግን አላስቀምጥም። በደንብ ወደ ግቡ እየሄድ አይደለም። ምክንያት አለው፣ ግን ምክንያቱ ራሱ የሚያነሳሳ ምክንያት አልሆነለትም። ስለዚህ ምክንያት ራሱ ስታስቀምጡ እንዴት ነው የምታስቀምጡ የሚለው ነገር አለ። ምክንያታችሁ ሁለት ነገር መኖር አለበት። አንድ ከህመምም የሚመጣ ምክንያት መሆን አለበት። ነገን ከማሰብ በዚህ መንገድ ህይወት ቢቀጥል ምን ሊከሰት እንደሚችልም አሉታዊ ነገሩም አብሮ መቀመጥ አለበት። ምክንያቱም ፖዚቲቭን ነገር ብቻ እያስቀመጣችሁ ከሆነ የምትሄዱት በህይወት ይሄን ባላደረገው የሚቀርብኝ ማገኘው ነገር ብቻ ይመስለኛል። ግን ባለመሆኑ የተነሳ የምታጡት ብዙ ነገር እንዳለ ማወቅ አለብን። ስለዚህ ምክንያት ራሱ ስታስቀምጡ ሁለት አይነት ምክንያት ነው ያለው። አንድ በማድረጋችሁ የምታገኙት ነገር፣ ሁለት ባለማድረጋችሁ የምታጡትን ነገር ማስቀመጥ አለባችሁ። ብዙ ሰው ምክንያት ሲያስቀምጥ ለምሳሌ ስፖርት ብሰራ እንደዚህ ይሆናል፣ ጥሩ ነገሮችን ያስቀምጣል። ካልሰራውስ እነዚህ ጥሩ ነገሮች ብቻ ይቀሩብኛል ይላል። ነው እንደሱ ብቻ አይደለም።
ባለመስራታችን ደግሞ ተያይዞ የሚመጣ ብዙ ችግሮችም አሉ። እነሱም መቀመጥ አለባቸው። ስለዚህ ሁለቱም ከኋላ የሚያሳድደንም ነገር ወደፊት ደግሞ የምንሮጥለትም ነገር ያስፈልገናል። ይሄንን በዲቴል መስራቱ በጣም አስፈላጊ ነው። ካለው ጊዜ አኳያ ነው እንጂ ግብም ስታስቀምጡ ግብ ሲቀመጥ ምን መሆን አለበት? የሚለካ መሆን አለበት። አንድ የሚለካ ካልሆነ ግብነቱ ከራዕይ ተለይቶ አይታይም፣ ከፐርፐስ ተለይቶ አይታይም። ግብ ማለት የሚጨበጥ የሚለካ መሆን አለበት። መጀመሪያ በምን የሚለካ? በጊዜ በመጠን የሚለካ መሆን አለበት ማለት ነው። ግብ እሱ ነው። ሁለተኛ ግብ ስታስቀምጡ ተግባሩም አብሮ መቀመጥ አለበት። ፍላጎቱ ብቻ አይደለም መቀመጥ ያለበት፣ ምኞታችን ካልሆነ ምንድነው ዊሽ ሊስት ነው የሚሆነው። አሁን ያለን ዊሽ ሊስት ነው እንጂ የፍላጎት ዝርዝር ነው እንጂ ያለን ግብ አይደለም ያለን የምንለው ለዚህ ነው። ስለዚህ የግብ አቀማመጥ ራሱን ችሎ ብዙ ነገሮች አሉት። ትራይ እነዚህን ነገሮች ጉግል አድርጋችሁ ለማንበብ በደንብ ለማስቀመጥ ሞክሩ። በጣም ኢንትረስቲንግ ነገር ስለሆነ ማለት ነው። እቅድ ስናወጣ እቅድ ራሱ የአጭር ጊዜ የረዥም ጊዜ በምን መንገድ የሚለው ነገር ራሱ መምጣት አለበት። ይሄንን ለራሳችን ህይወት ይሄ እኮ በአመት አንድ የምናደርገው ነገር ነው የሚሆነው። ችግሩ ግን ሞቲቬሽን ምንድን ነው? በየቀኑ የምናደርጋቸው ስልቶችም አሉና እነሱ ላይ ፎከስ ማድረግ ስለፈለኩ በጣም ቆንጆ ጥያቄ ነው። ቴንክ ዩ። ስለ ሞቲቬሽን እያወራን እሷን እያበረታታችኋት አይደለም። አንዱ የሞቲቬሽን ዋና መለኪያው ማበረታቻ ነው። እንደው ሽልማት፣ ቶሎ ሪዋርድ። ሞቲቬሽን ኢዝ ኦል አባውት ሪዋርድ። ዶፓሚን ማለት እሱ ነው። ወደ ሪዋርድ የሚወስደን ሆርሞን ላይክ ኒውሮትራንስሚተር እንደውም አይደለም ይላሉ፣ ኒውሮሞጁሌተር ነው ይላሉ። ዶፓሚን ችግር እኮ ነው የተማሩ ሰዎች ጋር ማውራት። በመሀል ቀየር እያደረግን ካልሆነ በየቀኑ ስለምናደርገው ነገር እንምጣ። ማለት በየቀኑ ምን እንድታደርጉ ነው የሚፈለገው የሚለው ነገር ላይ ማለት ነው። የመጀመሪያው ነገር ተግባሮች፣ ትልቁን ተግባር ወደ ትንንሽ ተግባሮች መክፈል ነው። በጣም ትልቅ ተግባር የሆነ ነገር ከሆነ አእምሯችን በጣም ሲያከብደው በጣም ብዙ ኃይል ያስወጣኛል ብሎ ያስባል። ብዙ ኃይል የሚያስወጣውን ነገር ደግሞ አእምሯችን ማድረግ አይፈልግም። ኃይልን መቆጠብ ነው የሚፈልገው አእምሯችን። ስለዚህ በቻልነው መጠን የመጀመሪያው ነገር ተግባርን ነገር መከፋፈል። ስለዚህ ወደ ትንሽ መደረግ ወደሚችል ትንሽ ተግባር መክፈል የመጀመሪያው ይሄ። ወደ ትንንሽ ተግባሮች መክፈል፣ መደረግ ወደሚችል ትንንሽ ተግባሮች መክፈል ያስፈልጋል። ለምን? ምክንያቱም ሞቲቬሽን በዋናነት እየጨመረ የሚሄደው ወደ ተግባር ለመግባት ሳይሆን ተግባር ውስጥ ከገባን በኋላ ስለሆነ። ሴቶችን በጣም አንድ ቀላል ጥያቄ ልጠይቃችሁ። ልብስ በጣም ማጠብ ፈልጋችሁ 2 ሳምንት 3 ሳምንት ፈጅቶባችሁ መቼ ነው ማጥበው እያላችሁ ግን ነገ ቀጠሮ ስላላችሁ አንድ ቲሸርታችሁ ማጠብ ፈልጋችሁ እሱም ብቻ አጥባችሁ ታቆማላችሁ? አታቆሙ። ከጀመራችሁትማ ምን ያደርጋል? በዛው እንደውም ብዙ ያላሰባችሁትን ሁሉ ማጠብ ትጀምራላችሁ። ስለዚህ ሞቲቬሽን ብዙ ጊዜ ወደ ተግባር እንገባ የሚያደርገን ኃይል ብቻ ሳይሆን በዋናነት ሞቲቬሽናችን የሚጀምረው ተግባር ላይ ካለን በኋላ ወደ ተግባሩ እንድንቀጥል በማድረግ ነው። ስለዚህ ትንሽ የተግባር መጀመር ከቻላችሁ፣ መጀመር የሚለው ነገር እዚህ ጋር መጀመር ከቻላችሁ ከዛ በኋላ ሞቲቬሽናችሁ እየጨመረ ይሄዳል። ስለዚህ በዋናነት መነቃቃት የሚሰማን ወደ ተግባር ለመግባት ሳይሆን ተግባሩ ከገባን በኋላ ነው። ወደ ተግባር እስክንገባ ድረስ የመነቃቃቱ ስሜት ብዙ አይደለም። ተግባር ውስጥ ከገባን በኋላ ነው መነቃቃት የሚጨምረው። ስለዚህ እንዲሁም ለዚህ እኮ ነው አንዳንድ ሰዎች መነቃቃት ወደ ተግባር አያስገባንም፣ ተግባር ውስጥ መሆናችን የበለጠ መነቃቃቱን የሚጨምረው ይላል። ብዙ ጊዜ ግን የምናስበው ምንድነው? በጣም ስንነቃቃ ወደ ተግባር እንገባለን ነው። አይደለም። እንዲሁም ተግባር ውስጥ ከጀመርን በኋላ ያንን ተግባር ለማስቀጠል የሚሆን ነገር ነው መነቃቃት ብሎ ይወጣሉ። ስለዚህ መጀመር፣ ወደ ትንንሽ ተግባሮች መክፈል መጀመር በጣም ወሳኝነት አለው። ሶስተኛ ትንሽ ተግባሮች ማድረጋችሁ ትልቁ አድቫንቴጅ ምንድነው? ባደረጋችሁ ቁጥር አሁኑኑ ራሳችሁን መሸለም ትችላላችሁ። ሽልማት ሪዋርድ ማድረግ ራስን ሽልማት ሪዋርድ ማድረግ። ይሄንን የምናነሳው ሽልማትን የምናነሳው ባይዘው አሁን ነው። ምን እስክታደርጉ ድረስ የመነቃቃት ስሜቱ ቀጥሎ ያንን ጸባይ የማድረግ ነገራችሁ ቀጥሎ ልምድ እስኪሆንባችሁ ድረስ ነው። ልምድ ከሆነባችሁ በኋላማ ነገሩን ማድረግ በራሱ ምን ይሆናል? ሽልማት ይሆናል። ኢንትሪንሲክ ሞቲቬሽን ውስጥ ይገባል። ለምሳሌ ሰው መጀመሪያ ስፖርት እንቅስቃሴ ጂም እስኪሄድ ድረስ በጣም ይከብደዋል። ጂም ውስጥ ከሆነ በኋላ ግን ወደ ሶስተኛው የሞቲቬሽን ደረጃ ይሄዳል። ሞቲቬሽን አንድ ደረጃ ብቻ አይደለም ያለው። መነቃቃት አለ፣ ሁለተኛ የትርጉም ሞቲቬሽን አለ፣ ሶስተኛ ግን
የማንነት ሞቲቬሽን አለ። የምታደርጉት ማድረጉ በራሱ ማንነታችሁ ስለሆነ ነው። ለምሳሌ መጽሐፍ አንባቢ የሆነ ሰው ለምን እንደምታነበው ብትል ማንበብ ደስ ስለሚለኝ ነው የሚላችሁ። አንባቢ እንደሆነ ማንነቱ ምን ያደርገዋል? አፈርም ያደርግለታል። ማንነታችሁ ከሆነ በኋላ ያንን ነገር ስለ ዲሲፕሊን አታወሩ። ማንበብ ማንነታችሁ ነው። ግን ምንም አይነት ጸባይ ወደ ማንነታችሁ እንዲገባ በዚህ መንገድ በየቀኑ ማድረግ ይጠበቅብናል። በየቀኑ የምናደርገው ምንድን ነው? የመጀመሪያው ነገር እንዳልኩት ወደ ትንሽ ተግባሮች መከፋፈል፣ መጀመር፣ ሽልማት። አእምሯችሁን አንድ ነገር አስተምሮት ቀጣይ ማድረግ ያለብኝ ነገር ምንድን ነው? ቀጣይ ማድረግ ያለብኝ ነገር ምንድን ነው? ጠዋት እንደተነሳችሁ የሆነ ነገር ማድረግ ከከበዳችሁ ላደርገው የምችለው ትንሽ የቀጣይ ተግባር ምንድን ነው? በጣም ትንሽ። ልክ እሱን ማድረግ ስትጀምሩ የመነቃቃት ስሜቱን ሞተር እንደማስጀመር ውሰዱት። በቃ አንድ ትንሽ ነገር ማድረግ ጀምሩ። ስለዚህ ቀጣይ ምንድን ነው ማድረግ የሚችለው? ኔክስት ስቴፕን አለማወቅ በጣም ብዙ ጊዜ ሞቲቬሽን ላይ ክፍተት ይፈጥርብናል። ሽልማት ራሳችሁን ስትሸልሙ ግን ስሜትን ያገናዘበ ነገር ስጡ። ስሜትን፣ ውጤቱን፣ ሽልማቱን ስታስቡ ስሜትን ያገናዘበ ይሁን። አሁን ጥሩ ቁመና ይኖርሻል ስፖርት ከሰራሽ በኋላ ከምንል ጥሩ ቁመና ሲኖራት የሚሰማትን ስሜት እንድትስለውና ፊል እንድታደርገው ማገዝ በጣም ኢምፖርታንት ነው። ስሜት ሪዋርድ ኢዝ ኦል አባውት ስሜት በዋናነት። ለምን ስሜትን የሚነካ ነገር ነው ብዙዎቻችን ወደ ማድረግ የምንሄደው። ስለዚህ ሽልማቱ ሞር ከስሜት ጋር የተያያዘ ነገር። አንድ ነገር ስታደርጉ ሊሰማችሁ የሚችለውን በጎ ነገር ደጋግማችሁ አስቡት። ሽልማቱ ሩቅ መሆን የለበትም፣ ቅርብ መሆን አለበት። ቅድም ትምህርትን ያልኩት ለዛ ነው። ለምን ማታጠናው? አሁን ካለ አጥንተህ እኮ ተመረቀህ፣ ሩቅ ነው ሽልማቱ። ስራ ይዞ ገና ከ6 እና 7 ዓመት በኋላ ሽልማቱ ያለው። እንደዛ ከሆነ ሩቅ ነው የሚሆንበት። ቢዝነሱ ገና አትርፎ በጣም ሩቅ ነው። ስፖርት ሰርታችሁ ገና ጥሩ ቁመና ኑሯት ገና ነው፣ ሩቅ ነው። ስለዚህ ስለ ነገ አድርጉት፣ ስለአሁን አድርጉት። ሽልማቱ በጣም ቅርብ መሆን አለበት። ራሳችሁን ማበረታታት ከፈለጋችሁ በዚህ መንገድ ነው። ራሳችን የምናበረታታው ወደምንፈልገው ነገር ስለሆነ ራሳችን ወደምንፈልገው ነገር ለማበረታታት ቅርብ ማድረግ ያስፈልጋል። ምኑን? ሽልማቱ። ስለዚህ ለምንድን ነው ስፖርት የምትሰራው ሲባል ወይም እንቅስቃሴ የማደርገው ሲባል አሁን ስለአሁን ዛሬ ለምንድን ነው የማደርገው፣ ነገ ለምንድን ነው የማደርገው የሚለውን ጥያቄ ምን ማድረግ አለበት? መመለስ አለበት አብሮ። በተለይ ምን ሽልማት አገኛለሁ ይላል። ሰውነታችን ይደራደራል። ሰውነታችን ባሪያ አይደለም። ተነስ ሂድ እንደፈለግኩ አደርግሃለሁ የምንለው ነገር አይደለም። ይደራደራል። የሆነ ጊዜ ዊል ፓወር ሲኖራችሁ ልትጨቁኑት ትችላላችሁ። ኦፍኮርስ ሰዎች በዊል ፓወር ሰውነታቸውን ጨቁነውት የፈለጉትን ነገር ያደርጋሉ። ከዛስ ሰውነታችሁ ይጠብቃል። ልክ ደከም ሲሉ ምክንያታችሁ ደከም ባለ ጊዜ ግን ይጫናችኋል። ዛሬ አልነሳም ይላል ማለት ነው። መደራደር ነው ያለብን። ምክንያቱም ሰውነታችን ባሪያችን አይደለም። እንደፈለግን ውጣ ገባ እያለን የምናዘው አይደለም። መደራደር ግን እንችላለን። ይሄን ባደርግ እንደዚህ አይነት ነገር አደርጋለሁ ለራሴ፣ ይሄን ሳደርግ ይሄን ጥሩ ነገር አደርጋለሁ የሚለው ነገር ላይ እንመጣለን። ስለዚህ እነዚህ ነገሮች እያየዋቸዋቸው ሄዱ። ቅርብ መሆን አለበት ሽልማት የምንለው ለዚህ ነው። ሌላኛው በጣም ወሳኝ ነገር ፔን ኤንድ ፕሌዠር የምንለው ፕሪንሲፕል አለ። ፔንፉል የሆነውን ነገር፣ የሚከብደንን፣ ጫና የሚያበዛብንን ነገር መጀመሪያ ማድረግ፣ ከዛ በኋላ የሚያስደስተንን ነገር ቀጥሎ ማድረግ። በዚህ አጋጣሚ ራሳችንን ማበረታት ከፈለግን ሰዎች ድብርትን፣ መሰላቸትን፣ ህመምን በትንሹ አብረን መለማመድ አለብን። ካልሆነ ሞቲቬትድ መሆን አንችልም። ሰዎች መጀመሪያ ሲሰለቻቸው መጀመሪያ የሚያደርጉት ነገር ምንድን ነው? ቦርድ ሲሆኑ ስልችት ሲላቸው ቀናቸው ምንድን ነው የሚያደርጉት? መጀመሪያ ስልካቸውን። ሲሰለቻችሁ ትንሽ ከመሰላቸቱ ስሜት ጋር ብትቆዩ ግን ወደምትፈልጉት ተግባር መግባት ትጀምራላችሁ። ስለዚህ ይሄ ፔን ኤንድ ፕሌዠር የምንለው ፕሪንሲፕል ምንድን ነው? ምንም ቢሆን ምንም ራሳችሁን ሪዋርድ ከማድረጋችሁ በፊት፣ የሚያስደስታችሁን ነገር ከማድረጋችሁ በፊት ማድረግ ያለባችሁን ነገር ማድረግ ተለማመዱ። ከዛ አሶሲዬሽኑ ራሱ ሁሌም የሚያስፈልጋችሁን ነገር ስታደርጉ ከዛ በኋላ የምትፈልጉት ነገር ይደረጋል። የህይወት ፕሪንሲፕል ነው ይሄ። ያልሰራ ይብላ ነው እንግዲህ መጽሐፉ። ስለዚህ ምን ማለት ነው? በተዘዋዋሪ ማድረግ ያለባችሁን ነገር ሳታደርጉ ራሳችሁን ሪዋርድ አታርጉት። ጠዋት ተነስታችሁ ሶሻል ሚዲያ በደንብ አይታችሁ ደስተኛ ሆናችሁ ወደ ስራ ሄዳለሁ ካላችሁ አይሰራም ነው። ኦልሬዲ የምትፈልጉትን ያህል መነቃቃትና ደስታ ካገኛችሁ በኋላ ለምን ብላችሁ ትሰራላችሁ? ዶፓሚን የሚላችሁ እኮ እሱ ነው። ኦልሬዲ የምፈልገውን መነቃቃት አግኝቻለሁ፣ የምፈልገውን ነገር አግኝቻለሁ፣ ከዚህ በኋላ ስራ መስራት፣ ከባድ ነገር መስራት አይጠበቅብኝም ነው። ስለዚህ መጀመሪያ ዶንት ዱ ኢት። ለዚህ ነው
ሶሻል ሚዲያ አንዱ ጥሩ ራሳችን ሪዋርድ የምናደርግበት ነገር ነው። ጥሩ ምግብ መብላት ኤኒቲንግ ፕሌዥር የሚሰጣችሁ ነገር ማንኛውም ነገር ከማድረጋችሁ በፊት መጀመሪያ የሚያስፈልጋችሁና ማድረግ ያለባችሁን ነገር ማድረግ ተለማመዱ። ይሄን በየቀኑ በትንሹ ተለማመዱ። ጥያቄ ካላችሁ ከባዱ ፓርት እሷም ቅድም አንስተዋለች ከመጀመር በፊት ያለው ይመስለኛል። አብዛኛው ሰው የሚሰራውን ስራ የሚወደው ከሆነ ከጀመረ በኋላ ሞቲቬትድ ይሆናል። ግን አይምሮህ አሁን ጥሩ ሙድ ላይ አይደለም አጀምረው ወይ ደግሞ በኋላ እንትን ብለህ ወርተኝ ተሰነቃው ብቻ ልጀምር የሚለው ነው ራስህ ልክ ያቺን ነገር አክቲቬት የሚያደርግበት ፓርት እሷ አይ ቲንክ እሱ ነው። እንዴት ይቻላል? እሱ ጋር ትልቁ ጥያቄ ይሄ ነው። ከህመሙ ጋር ከድብርቱ ጋር ከመሰላቸቱ ጋር አብረህ መሆን መልመድ አለብን። ማንም ሞቲቬትድ መሆን የሚፈልግ ሰው ከፔን ጋርና ከቦርደም ጋር ያለውን ሪሌሽንሺፕ ማስተካከል አለበት። ካልሆነ መሰልቸትንና ድብርትን አባረን መነቃቃት የሚባል ነገር ሊመጣ አይችልም። የምንነቃቃው ለማንፈልገው ነገር ብቻ ይሆናል። ለምንፈልገው ነገር መነቃቃት ከፈለግን ግን የሚመጡ የስሜት ጫናዎችን ለትንሽ ደቂቃ ለማስተናገድ ፈቃደኛ መሆን አለብን። ስለዚህ ነው ለዚህ ነው የመነቃቃት ጥበብ የስሜት ጉዳይ ብቻ አይደለም፣ ስልት ነው። በአግባቡ የምትጠቀመው ስልት ነው። ስልቱ ምንድን ነው ካልከኝ አንዱና ትልቁ ነገር ከመሰልቸት ጋር አብረ ለመሆን መፍቀድ። ጠዋት ለምሳሌ ተነስታችሁ ሶሻል ሚዲያ የማየት ሱስ ካለ እሱን ምን ማድረግ ያስፈልጋል? መፍትሄ መስጠት ያስፈልጋል። እንዴት ነው መፍትሄ የምንሰጠው የሚለውን ነገር ካስፈለገ ማውራት እንችላለን። ግን መጀመሪያ እሱን መፍትሄ ስንሰጠው ምን ማድረግ እንችላለን ማለት ነው። ተነስተን ከራሳችን ጋር ቁጭ ማለት ስንጀምር ማድረግ ወዳለብን ተግባር እንገባለን ማለት ነው። ይሄን ግን አትርሱ። ሁሌም ህይወት የፔን ጉዳይ ብቻ አይደለችም፣ ህመም ብቻ አይደለችም። ራሳችንን ምን ማድረግ ያስፈልገናል? ማስደሰት ያስፈልገናል። ግን ትልቁ ችግር ምንድን ነው? ራሳችንን ያስደሰትን ያለነው ማድረግ ካለብንና መከወን ካለብን ነገሮች በፊት ከሆነ ሁሌም ችግር ውስጥ እንገባለን። ምክንያቱም ከዛ በኋላ ራሳችን በጣም ጫና ውስጥ እንከተዋለን። ምን ለማድረግ ወደምንፈልገው ተግባር ለመሄድ ራሳችን ጫና ውስጥ እንከተዋለን። ስለዚህ መለማመድ ያለብን ምንድን ነው? መጀመሪያ የሚከብዱንን አስቸጋሪ የሆኑ ነገሮችን ወደ ማድረግ መለማመድ። እሱን ካደረግን በኋላ ራሳችንን ምን ማድረግ ማበረታታት። የቅድመ ሁኔታውን የማስተካከል ጉዳይ ነው። መጀመሩ ከከበደን ወደ ትንሽዬ ተግባር አልከፈልነውም ማለት ነው። በጣም ቀላል ወደሆነ ተግባር መክፈል ያስፈልጋል። ለምሳሌ አሁን ሰዎች 2 ሰዓት 3 ሰዓት ማንበብ ብለው ካሰቡ በጣም ይከብዳቸዋል። አእምሯቸው ላይ ያለው ትልቁ የሚመከረው ነገር ምንድን ነው? የመጀመሪያ ቀን እንዲሁም የሚመከረው ማንበብ አይደለም። የመጀመሪያ ቀን የምታነብበትን ቦታ አካባቢ ማስተካከል። ሁለተኛ ቀን የሚመከረው ምንድን ነው? ወንበር ላይ ቁጭ ብለህ የምታነበው ነገር አስተካክለ ለ5 ደቂቃ መቀመጥ ብቻ ነው። አእምሮን ምን እያለማመድከው ነው? ልታነብ እንደሆነ ወደ ማንበብ ልትሄድ እንደሆነ አእምሮን እያለማመድከው ነው ማለት ነው። አእምሯችን በጣም ያለመደውን ነገር ስናደርግበት ሾክ ነው የሚያደርገው። ስለዚህ ቀስ በቀስም ማለማመድ ይጠይቃል። ቀስ በቀስ እያለማመድከው ዲሰንሲታይዝ እያደረግከው ነው ምን የምታደርገው? ፋሚሊየር የምታደርገው ነገር የለመድከው ነገር የምታደርገው። ስለዚህ ወደ ትንሽ ተግባር መክፈል ማለማመድ ራስንም ይጠይቃል። በትንሹ ማለማመድ። በስልት ካልሆነ በግዴታና በኃይል ትንሽ ቀን ነው የምታደርገው። ለምሳሌ ብዙ ሰው ይወስናል አይደል? ከነገ ጀምሮ ስፖርት ሰራል፣ በቃ ስፖርት መስራት አለብኝ ብሎ ያስባል። ከዛስ ምንድን ነው የሚያደርገው? ኦፍኮርስ 2 ቀን 3 ቀን በዛ ኃይል በጣም አሳማኝ ኃይል ራሱን አስገድዶ ይሰራል። ከዛ በኋላ ግን ምን እያደረገ ይመጣል? ሰውነታችን ቀስ እያለ ምን ያደርገናል? ያታልለናል፣ ያሳምነናል። ዛሬ እኮ ብትተው 2 ቀን ሰርታል፣ ምንም ችግር የለውም እንዳረፍክ ቁጠረው። ስፖርት ደግሞ በየቀኑ ሲሰራም ጥሩ አይደለም። ዛሬ ረፍ ምናምን ይላል። ዛሬ ታርፋለህ። በሚቀጥለው ቀን ዛሬ ደግሞ በጣም ደክሞኛል፣ የ2ቱ ቀን ስትራፖ አልለቀቀም፣ ትንሽ ረፍት አድርግበት ይላል። ይህ ነው ይሄንን ሰው ምን እያደረገ ይመጣል ማለት ያሳምናል። ሰው ኢሞሽናሊ ራስን እንዴት ማውራት እንዳለብን ማወቅ አለብን። ራሳችን በስሜት እንዴት ማውራት ማለት እንዳለብን ማወቅ አለብን። ይሄን ኮንቨርሴሽን ስንቀይረው ምን ማለት መሰል ዛሬ ዝም ብለሽ ኦኬ አይኖ እንደደከመሽ ግን 30 ደቂቃ ብቻ ሰርተሽ ብትመጪ ከዛ ሻወር ብትወስጂ ደስ ጥሩ ምግብ እንበላለን ዘና እንላለን ብለህ ራስን ማሳመን አለብን ማለት ነው። ወደዛ አይነት ነገር ውስጥ ካልገባን የምናወራው በስሜት ነው ማለት ነው። በጣም ትንሽ የተግባር ማድረግ፣ ራሳችንን ማበረታታት፣ መሸለም ምን እስክናደርገው ድረስ ስሜቱ ያነ ማንነታችን እስኪሆን ድረስ ልምዳችን እስኪሆን ድረስ ልክ ማንነት ከሆነ በኋላ you don't even think ማሰብ እና መጨነቅ የሚለው ነገር እየቆመ ይመጣል። ማድረግ ወደሚለው ነገር እንመጣለን። ግን
አንድን ነገር ልምድ ለማድረግ ነው እኮ እየመጣን ያለ። ስለዚህ ሞቲቬሽን we are always motivated የሆነ ነገር ለማድረግ yes ምክንያቱም ኒውሮፕላስቲሲቲ ጋር ምንድን ነው የሚመጣው? የኒውሮል ኮኔክሽን አለ፣ የለመድነው የኒውሮል ኮኔክሽን አለ። ያን ኮኔክሽን በጥፎ እንደ አዲስ ኒውራል ኮኔክሽን መፍጠር በራሱ ያለውን ድካም ባዮሎጂካሊ በጣም ማለት አዲስ ሰው ወደ መሆን ማለት ነው የምትመጣው። አዲስ ሰው ወደ መሆን ማለት የሆነ አዲስ አእምሮ ሁሉ ነው የምትሰራው ማለት ነው። አዲስ ኒውራል ኮኔክሽን ማለት አዲስ አእምሮ እየሰራን ነው ማለት ነው። ወደዛ ለመምጣት የሚኖረውን ጫና ማሰብ ያስፈልጋል። ያ የሚኖረውን ጫና የስሜት ጫና ስለሆነ የስሜት ጫናን ደግሞ በምን መቋቋም ያስፈልጋል ነው? በስሜት መቋቋም ያስፈልጋል። ስለዚህ የመጀመሪያዎቹ ቀናቶች በጣም ነው የሚከብዱት። ለምን? አዲስ የነበረው ነገር ልንጥል ነው፣ ያለውን አዲስ ኮኔክሽን ደግሞ ልንፈጠር ነው። ስለዚህ እኔ ሪኮመንድ የማደርገው የስሜት ምላሹ በጣም አስፈላጊ ነው ብዬ እወስዳለሁ። የስሜት ምላሹ ማለት ከምክንያታችሁ በላይ ሽልማቱን እንዴት ነው ወደ ተግባር መጀመር ያለብኝ፣ እሷን በትንሽ ነገር እንዴት ኢንጆይ ላደርገው እችላለሁ፣ ፕሌዠሩ እንዴት ማምጣት እችላለሁ የሚለውንና ሰውነታችሁ ላይ ሊፈጠር የሚችለውን ጫና በሆነ ያህል ደረጃ መረዳት አለብን ብዬ እወስዳለሁ። ሀሳብ የምትጨምሩት ከሆነ ጥያቄም ካላችሁ የስ አዲስ ነገር ነው የሚመስለው። እስካሁን የነበረን አንደርስታንዲንግ ምንድነው? ጀስት ሰዎች ሞቲቬሽን እንደ ናቹራል አለ የምናየው የሆነ ነገር በማየት ብቻ ሞቲቬት የምንሆን ለሚመስለው የነበረው። አሁን ሞቲቬሽን አለን፣ ግን ሞቲቬሽናችን ለምን እንደምንጠቀምበት ነው የማናውቀው። ያ በጣም ኢንተረስቲንግ ነገር ነው። ምናልባት በኋላ ላይ የመጡት ይሄ የሆነ ነገር የሆነ ሞቲቬት የምንሆንበትን ነገር ለማድረግ ተግባሮችን ወደ ትንሽ ነገር መቀየር የሚለው ነገር ላይ ሰው ብዙ ነገሮች ነው ያሉት። ስነተባቱ ኢሞሽን ብቻ አይደለም አይደለ? ቲንኪንግ አለን፣ ቢሄቨር አለን፣ ቦዲ ሲስተማችን በራሱ የሚሰራበት እንትን አለ፣ አንድ ሌላ እንትኖችም አሉት እና ከዚህ አንጻር አክሽኖቹ ብቻ ወይም ደግሞ መደረግ ያለባቸው ተግባር ሌላ አክሽን ስለሆነ እሱም ብቻ ነው ወደ ትንሽ ነገር መቀየር ያለበት ወይስ ሀሳቦቻችንን ማየት አለብን? ቢካዝ ኢሞሽን ኢንዲፔንደንት አይደለ? ባህሪ አፌክት ያደርገዋል ወይም ቢሄቪየር አፌክት ያደርገዋል፣ ቦዲ አፌክት ያደርገዋል፣ ቶት አፌክት ያደርገዋል። እንደውም የኮግኒቲቭ ሳይኮሎጂ ላይ ሜንሊ የሚባለው ነገር ምንድነው? ሌሎቹ ነገሮች ቀድሞ ቢመጣው ቶታችን ነው፣ ሌሎቹ ነገሮች ተከትለው ይመጣሉ የሚባል ነገር አለ እና ከዛ አንጻር ካየነው ተግባሮችን ብቻ ሳይሆን ካስኬድ ማድረግ ያለብን ቶታችንም ላይ የሆነ ነገር ማድረግ አለብን ብዬ አስባለሁ። because we are in the time of metacognition አይደል? አሁን ለሀሳቦቻችን ማሰብ ይቻላል። የማስበው ሀሳብ ሪያሊስቲክ ነው፣ ፊዚብል ነው፣ አችል አድርገው ይችላለሁ የሚለውን ነገርም ማየት ስለሚኖርብን እሱ ካልታየ ተግባሩ ላይ ብቻ ልክ እንዲህ አድርገን ነው የብዙ ሰው የአንዳንዱ ሰው ችግር ቶቱ ላይ ሊሆን ይችላል። የአንዳንዱ ሰው ችግር ደግሞ ባህሪው ላይ ሊሆን ይችላል። የባህሪ ችግር ያለበት ሰው ባህሪ ከሆነ ኮንሰርኑ ባህሪዎቹን ካስኬድ ማድረግ is very important ሊሆን ይችላል። ባህሪውን ወደ ትንሽ ነገር መቀየር። ግን የሰውየው የሆነ ሰው ደግሞ ችግሩ ባህሪው ላይ ሳይሆን ቶቱ ላይ ሊሆን ይችላል። ያ በሚሆንበት ጊዜ ባህሪው ላይ ምንም አይነት ነገር ብንሰራ ሞቲቬሽኑን ላንቀይረው እንችላለን። የኔ ፊር ነው ቶቱ ላይ መሄድ አለብን ብዬ ስለማስብ ቢካዝ እነዚህን አራቱ ቫሪያብሎች ኢንተርኮኔክትድ ናቸው። ሜንሊ ቶት፣ ቢሄቪየር፣ ኢሞሽን እና ቦዲ የሚባለው ነገር ማለት ነው። እና ምን ታስባለህ ቶትም ላይ ካስኬድ የሚደረግበት ነገር ይኖራል ወይስ አይኖርም የሚለው ላይ ማለት ነው። ታንክ ዩ። አይ ቲንክ በጣም ቆንጆ ጥያቄ ነው። ለዚህ ነው አጨብጭቡለት። አይ ቲንክ እኔ የማየው ነገር ምንድን ነው ጠንካራ ምክንያት ያስፈልገናል የምንበት ምክንያት ለዚህ ነው። ቅድም ምክንያቱ ምን ያደርገናል? አንደኛ ነገር ከራሳችን ጋር የታረቀ አስተሳሰብ እንዲኖረን እድል ይሰጠናል። ምክንያታችሁን ቆም ብሎ በደንብ ማየቱ አስፈላጊ ነው። በተለይ ደግሞ ይሄ አሉታዊውንም ፖዘቲቭ የሆነውንም ምክንያት ያስቀመጥነው ነገር በደንብ ደጋግመን በየቀኑ መፈተሽና ማየት ያስፈልገናል። ምክንያቱም አንዳንዴ ስሜታችን ሲዝል ኃይል የሚሰጠን ሀሳባችን ነው። ለምሳሌ ሰውነታችን ተነስቶ መሄድ የማይፈልግበት ጊዜ አለ። እንቅስቃሴ ለማድረግም ስራ ለመስራት አይፈልግም የዛን ቀን። ስለዚህ ለዛ መነቃቃት ሊሰጠን የሚችለው መነቃቃቱን የምናገኘው ከምን ይሆናል? ከሀሳባችን ይሆናል ማለት ነው።
ስለዚህ ባይ ዘ ዌይ መነቃቃትን ከስሜትን ማስወጣት አለብን። ለምንድን ነው እኔ አይ ቲንክ ፎከሴ ዛሬ ስሜት ላይ የሆነበት ምክንያት መነቃቃትና ስሜት ኦልሞስት አይ ዛሬ ሙድ ያልመጣም ሙድ የመጣል ወደሚለው ነገር ስለሄደ መነቃቃትን ከስሜት አኳያ እንዴት እንየው በሚለው ምክንያት ነው እንጂ በደንብ ማሰብ ያለብን ነገር ምንድነው መነቃቃታችን ምንጩ ስሜት ብቻ አይደለም። ለመነቃቃት ምንጩ ጠንካራ ምክንያት ካላችሁ መነቃቃት ሊመጣ ይችላል። አንዳንድ ሰዎች ምክንያታቸው ጠንካራ ካልሆነ ግባቸው ግልጽ አይሆንላቸው። ምክንያታቸው ጠንካራ ካልሆነ ሊሰለቹ ይችላሉ። ምክንያታቸው ጠንካራ ካልሆነ ራሱ ወደ ተግባር ለመግባት የሚኖራቸው መነቃቃት ሊዳከም ይችላል። ስለዚህ አንዱ ከአእምሯችን ጋር የሚኖረን ኮንቨርሴሽን እና ንግግር ራሱ መስተካከል ያለበት በዚህ መንገድ ነው። ምን ቅድም እንዳልኩት ማለት ይህንን ብታደርግ እንደዚህ አይነት ጠቀሜታዎች ውስጥም ትገባለህ የሚለውን ነገር ማየት ያለብን። ሪዋርዱንም ስናወራ ምክንያቶችን በማስቀመጥ እንደ ሪዋርድ ማስቀመጥ ይቻላል። ሐሳብ አንዱ ወደ እንትን ውስጥ የሚያስገባን ነገር ወደ ተግባር የሚያስገባን ነገር ነው። እኛ እንዲያውም የምናየው ሐሳብ፣ ተግባር፣ ቦዲያችንና ስሜታችን ሲናበቡ ነው ጤናማና ትክክለኛ ለውጥ የሚመጣው። ሐሳባችን ሌላ ቦታ ሆኖ ስሜታችን ሌላ ቦታ ከሆነ ተግባራችን ሌላ ቦታ ከሆነ እነዚህ ነገሮች ካልተናበቡ ለውጥ አይመጣም። አካላችንም ያለውን ተጽዕኖ በጣም አንደርማይን እንድናደርገው አያስፈልግም። በጣም ትልቅ ፓወር ነው ያለው። እንቅልፍ ሳተኙ እንቅልፍ በደንብ ሳታርፉ ኔክስት ዴይ የሚኖራችሁን ስሜት ማየት ትችላላችሁ። ኔክስት ዴይ የሚኖራችሁን ውሎ ማየት ትችላላችሁ። ስትታመሙ አካላችሁ ላይ ችግር ሲገጥማችሁ የሚኖራችሁን ነገር ማየት ይቻላል። ስለዚህ አካላችንም ትልቅ የሆነ የሁሉም የሐሳብም የስሜትም የተግባርም ትልቅ ኃይል ያለው እዛ ጋር ነው። ስለዚህ እንቅስቃሴ ሰዎች እኮ እንዲሁም ሞሽን ሲቀየር ኢሞሽን ራሱ አብሮ ይቀየራል። ኢሞሽን ማለት ኢነርጂ ኢን ሞሽን ነው ይላሉ። እየተንቀሳቀሰ ያለ ስሜት ማለት ነው። ስለዚህ ይሄንን ለማምጣት ምንድነው ሁሉም ላይ ለውጥ ያስፈልጋል። በደንብ ሐሳባችሁንም በደንብ ማየት ያስፈልጋል። ተግባራችሁንም በደንብ ማየት ያስፈልጋል። ስሜታችሁንም በደንብ ማየት ያስፈልጋል። ሐሳባችሁም እንዲያግዛችሁ ማድረግ ያስፈልጋል። ደከም ስትሉ አይ የምታጠናው እኮ ለዚህ ነው፣ ይሄ የሚሆነው እኮ ለዚህ ነው ብሎ የሚያሳምን ሐሳብ መምጣት አለበት ወደ ምክንያት። እቅዳችሁም የሚያግዛችሁ መሆን አለበት። አፈርሜሽን ኢምፖርታንት የሚሆነው እዚህ ጋር ነው። ባይዘው ራሳችሁን ለማበርታት የምትጠቀሙበት። ይሄን ባረግ እኮ አንድን ቃላት መደጋገም አይደለም። አፈርሜሽን ባይዘው ከራሳችሁ ጋር ያለውን ኮሚኒኬሽን በጎና የሚያግዝ ኮች የሚያደርጋችሁ ማድረግ ነው እንጂ አንድን ቃል መደጋገም አይደለም። አፈርሜሽን ማለት ቤዚክሊ ራሳችሁን ምን ብላችሁ እንድታሳምኑት ነው። ወደ በጎ ተግባር እንድትሄዱ ከራሳችሁ ጋር ያለውን ኮሚኒኬሽን በጎ ማድረግ ማለት ነው። ይሄን ብታደርግ እኮ ምንም ለውጥ አይመጣም የሚላችሁ ከሆነ ኖ እችን ትንሽ ተግባር ስታደርግ ይሄኛው ይመጣል፣ ይሄ ደግሞ ሲመጣ ይሄ ይመጣል ብሎ የሚያሳለጥን ጋይድ የሚያደርግ አስተሳሰብ ኮች የሚያደርጋችሁ ሜንታሊቲ ዲቨሎፕ ማድረግ ማለት ነው። በዚህ መንገድ ነው። ቴንክ ዩ ሜቢ እኔ ከማስባቸው ኮንሰፕቶች ጋር ለምሳሌ ፔን ኢዝ ፑሽ የሚያደርገን ነገር ከዚህ ውስጥ መውጣት አለብኝ፣ እዚህ ቦታ ጋር መሆን የለብኝም። ለምሳሌ ድሪሞቻችንን ስናስብ ፔን ኤንድ ፕሌዥር የሚያስኬዱን ርቀቶች በጣም ኢስ ዲፍረንት። ፔን ትንሽ ርቀት ችግር እስኪፈታ ድረስ ነው የሚያስኬደን፣ ያለውበትን ስታተስ ያለውበትን ችግር እስክፈታው ድረስ ነው የሚያስኬደኝ። ዌዘር ፕሌዥሮች ግን ሞር ወደ ላይ የሚጎትቱን ከታች የሚገፋና ወደ ላይ የሚጎትት ኮንሰፕት ነው። ላይክ ፔን ኤንድ ፕሌዥር ባክን ኢን ፊውቸርን የማሰብ ነገር ማለት ነው። ሰዎች ትንሽ ተግባርን የማሰቡት ምናምን ግን ዌዘር ኢት ኢዝ ፔን ካለበት እና ፔኑን ብቻ ፊል የሚያደርጉት ከሆነ ኦፍ ኮርስ ኢትስ ፔንፉል እኮ ፔንፉል ያልሆነ ቼንጅ አለ ማለት አይደለም። ምንም በደስታ ውስጥ የሚመጣ ነገር የለም። ግን እነዛ ፔን የሚሆን መስሉትን ነገሮች ግን ዌዘር ከፕሌዥር ጋር ሪሌት በማድረግ ቢጀምሩት ምናምን what do you think? ጥሩ ነገር እኮ ነው። እኔም የኔ ሐሳብ ምንድነው ምን እያልኩ መሰለሽ አድርገነው ማናውቀው ወይም ስናደርገው የሚከብደን ነገር በሙሉ ትንሽ የህመም ይዞብን ይመጣል። ጫና አለው። ያን ጫና ቅድሚያ መጀመሪያ ፔንፉል እንደዚህ አይነት ጫና ሊፈጥሩብን የሚችሉ ነገሮችን እናደርግና ከዛ በኋላ የሚያስደስቱን ነገሮች እናደርግ። ለምሳሌ ሶሻል ሚዲያ ማየት በቃ የሚያስደስተን ነገር ከሆነ መጀመሪያ ሶሻል ሚዲያ አይተሽ ከዛ በኋላ ወደሚከብድሽ ነገር ልግባ ብትይ በጣም ነው የሚከብድ፣ ቻሌንጅ ያደርጋለሁ። ቅድሚያ የምሰጠውን ነገር ነው መቀየር ያለብኝ ነው። ሁለተኛ በጣም ኢንጆይ የምታደርጊው ነገር ከሆነ ይሄ መጀመሪያ እስክንለምደው ነገር ነው።
ከዛ በኋላ በሂደት ውስጥ ያንን ነገር ኢንጆይ ማድረግ ትጀምራለች። ልምድሽ ሲሆን ፕሌዠረብል የሆነ አክቲቪቲ ይሆናል ማለት ነው። ከዛ አዲስ ጸባይ ግን ማድረግ የሚፈልግ ሰው ማንኛውም ሰው ግን መጀመሪያ ፕሌዠር ከማግኘቱ በፊት ያንን ጸባይ ማድረጉን እርግጠኛ መሆን አለበት። እዚህ ጋር ፎከስ እያደረግን ያለ ነው ኖት አባውት ዘ ፊሊንግ ሳይሆን ዘ አክቲቪቲ ነው። አክቲቪቲው ሪዋርድ የሚሰጠን አክቲቪቲ አለ፣ ፔን የሚሰጠን አክቲቪቲ አለ። አክቲቪቲ ወደሚል እንምጣው። አክቲቪቲዎች ናቸው እነዚህ፣ አክቲቪቲዎች ናቸው። አክቲቪቲ ነው እና ሪዋርዱን መጀመሪያ ካረግነው ከዛ የሚከብደንን ተግባር ማድረግ በጣም ቻሌንጅ የሚያደርገን ነው። ስለዚህ መጀመሪያ ፕሌዠር የምናገኝባቸውን ተግባሮች ማድረግ የለብን። ቀንሽ ግን በጣም ጤናማ ከሆነ ማለት ጤናማ ማለት የምንፈልገውን ነገር እያደረግን የምንውልበት ቀን ከሆነ ፕሌዠር መጣ አልመጣ የሚለው ነገር አያሳስበንም። ምክንያቱም ምንድን ነው ውላችን በምንፈልገው ቀናቶች የተሞላ ነው። ግን አሁን ላይ ትልቁ ችግር ምንድን ነው? በእርግጠኝነት መናገር ይቻላል ሰዎች ለስክሮሊንግ ያላቸው ሞቲቬሽናቸውን በዛ ድሬን ያደረጉትና ከዛ በኋላ ለሌላ ነገር ኢነርጂ ሲያጡ ይታያሉ። አይ ቲንክ አሁን ደግሞ ትልቁ ችግር ደግሞ አንድም የሚመስለኝ ዶፓሚን ሶርሳችን አሁን በጣም ሃይጃክ ተደርጓል። ስለዚህ እሱን ለዛ እኮ ነው ዶፓሚን ዲቶክስ ምናምን የሚሉን ዶፓሚን ፋስቲንግ የሚሉን እኮ ምን ማለት ነው? ሶርሱን እንቀይረው ነው። የዶፓሚን ሶርሳችን ሃይጃክ ስለተደረገ እንቀይረው ነው እንጂ ዶፓሚን ፋስት ማድረግ ዶፓሚን እናጥፋው ማለት አይደለም። ዶፓሚን ዲቶክስ ማድረግ ዶፓሚን ይጥፋ ማለት ሳይሆን ሶርሱን እንቀይረው። የዶፓሚን ሶርሳችን ሃይጃክ ተደርጓል። ለምን? ኢዚ በሆኑ ነገሮች ኢሚዲየት ግራቲፊኬሽን በሚሰጡን ነገሮች ሃይጃክ ተደርጓል። ስለዚህ ባይ ዘ ወይ ቀናችሁን በምትወዱበት መንገድ እያሳለፋችሁ ነው ማለት you are very disciplined, well structured። ምናችሁ ነው ስትራክቸርድ የሆነው? ኢነርጂያችሁንና ኢሞሽናችሁን ሞቲቬሽናችሁን ስትራክቸርድ አድርጋችሁታል ማለት ነው። ኢነርጂያችሁን ሞቲቬሽን ሲስተማችሁን በአግባቡ ስትራክቸርድ ካደረጋችሁት የምታሳልፉት ቀን በጣም ደስ የሚላችሁ ቀን ነው። ስለዚህ ይሄ ነው ምንድን ያልኩት ቅድም የስሜት አጠቃቀም የኃይል አጠቃቀም ጉዳይ ነው። ሞቲቬሽን ኢዝ አን አርት። የምን ቀናችንን ስሜታችንን እንዴት ነው ያለንን ኃይል ያንን እሳቱን እንዴት ነው የምጠቀመው የሚለውን ዘዴና ስርዓት መፍጠር ነው። ስለዚህ ዘዴውና ስርዓቱ በአግባቡ ከተቀመጠልን ምን የለብንም ማለት ነው ሙሉ ቀናችንን በምንወደው መንገድ እናሳልፋለን። ማድረግ ያለብንን ነገር እናደርጋለን፣ የሚያስደስተንን ነገር እናደርጋለን፣ የሚያረጋጋንንም ነገር እያደረግን እንውላለን ማለት ነው። ስለዚህ የተረጋጋ ቀን ማሳለፍ እንችላለን በሚለው መውሰድ እንችላለን። ጥሩ ነው። ቴንክ ዩ። በተለይ አሁን ላይ ወሳኝ ከሚባሉ ሀሳቦች አንዱ ስሜት ሆኖ እንዴት በደንብ በጥሩ ሁኔታ ላስቀምጠው ስለፈለኩ ነው። አሉታዊ የምንላቸው ስሜቶች አሉ፣ አዎንታዊ የምንላቸው ስሜቶች አሉ። አሉታዊ የምንላቸው ስሜቶች ሲቀሰቀሱ የመረጋጋትና የሰላም ሳይሆን የመረበሽ ስሜት የሚሰጡን ናቸው። አዎንታዊ የምንላቸው ደግሞ ሰላም፣ መረጋጋት የሚሰጡን ስሜቶች ብለን እንወስዳቸዋል። ግን ጠቃሚ ጎጂ የሚል ነገር ግን አላስቀመጥንባቸውም። ሁሉም ስሜቶች በሆነ ያህል ደረጃ ጠቃሚ ናቸው። አላስፈላጊ የሆነ ስሜት ኦልሞስት የለም። ስሜት አላስፈላጊ የሚሆነው ከመጠን በላይ ሲያልፍ፣ ድግግሞሹ ከመጠን በላይ ሲሆንና ዱሬሽኑ ከመጠን በላይ። ሶስት ነገሮች ፍሪኩዌንሲ የምንለው ድግግሞሹ፣ ሁለተኛ ጊዜው ዱሬሽኑ ረዥም ጊዜ የሚቆይ ከሆነ፣ ኢንቴንሲቲው መጠኑ ከቁጥጥራችን በላይ ከሆነ ችግር ሆኖ ይመጣል እንጂ ከዛ ውጭ የመሰላቸትም ስሜት እንዲመጣ መፍቀድ፣ ትንሽ የንም ድብርት መቋቋም መቻል፣ ይሄ ዲስትረስ ቶለራንስ ውስጥ ካልገባን ህይወት ሞቲቬሽን ብዙ ጊዜ አስቸጋሪ ነው የሚሆነው። ስለዚህ አሉታዊ ስሜቶችን ለማባረር የምንሞክር ሰዎች ሳይሆን አሉታዊ ስሜቶችን በአግባቡ ለመያዝ የምንሞክር ሰዎች መሆን አለብን። አሉታዊ ስሜቶችን በአግባቡ ለመያዝ እየሞከርን ዱሬሽናቸው ከበዛ፣ ድግግሞሻቸው በጣም ከበዛ፣ መጠናቸው በጣም ከፍተኛ ከሆነ እና ካልቻልነው እርዳታ መጠየቅ በጣም አስፈላጊ ነው። መሰልጠን፣ መማር፣ ማወቅ ካስፈለገም ደግሞ ቴራፒና ካውንስሊንግ መሄድ ያስፈልጋል። ግን አሉታዊ ስሜቶች በአግባቡ መያዝ ያለባቸው እንጂ መወገድ ያለባቸው አላስፈላጊ የሆኑ ስሜቶች ናቸው እያለን አይደለም። በሆነ ያህል መጠን ምንድናቸው? ስሜቶች በሙሉ መልእክተኛና ጥያቄ ናቸው። እነዛን መልእክታቸውና ጥያቄያቸው መስማት፣ መረዳት፣ ምላሽ መስጠት ደግሞ ያስፈልጋል። ስለዚህ ስሜት የመሰልቸት ስሜቷን ለምንድን ነው የመሰልቸት ስሜቱን የምደጋግመው? በዋናነት ከምን ጋር የተያዘ ስለሆነ ነው? ከመነቃቃት ስሜት ጋር የተያዘ ስለሆነ ነው። የመሰልቸት ስሜቱን በአግባቡ መያዝ ከቻለን ለበጎ ነገር ለምንፈልገው ነገር መነቃቃትን በአግባቡ መያዝ እንችላለን ብዬ አምናለሁ ነው።
ስሜትን በተለይ ቦርደም የምንለው ስሜት በአግባቡ ለመያዝ መጀመር አለብን። ትንሽ የመሰልቸት ስሜት ሲመጣ አብረነው ለመሆን መፍቀድ ያስፈልጋል። አሉታዊ ስሜቶች መጥፎ ናቸው፣ ጎጂ ናቸው፣ አይጠቅሙም ማለት አይደለም። በአግባቡ ከተያዙ በስነ ስርዓት ህይወታችን ሊጠቅሙን ይችላሉ። እንደዛም ሁሉ አዎንታዊ ስሜቶችን በአግባቡ ካልያዛቸዋቸው ችግር ሊያመጡ ይችላሉ። ደስታ ራሱ በአግባቡ መያዝ አለበት። ፈንጠዝያውም ከበዛ አደጋ ስለሆነ ስለዚህ በጣም ጥንቃቄ ይጠይቃል ወደሚለው ነገር ለመምጣት ነው። ስሜትን የሚያነቃቁ ብዙ ድራጎች አሉ፣ ብዙ ነገሮች አሉ። አሁንም ጥያቄው ምንድነው? ስሜታችንን በሆነ ነገር ላይ ብቻ አስመርኩዘን ለማነቃቃት መሞከር በራሱ ክፍተት ነው። ለምንድን ነው እያልኩ ያለሁት? አሁንም ተጨማሪ ሞቲቬሽን ለማግኘት ነው ይሄ ሁሉ ጥረት እየተደረገ ያለው። ግን መጀመሪያ ምን ማድረግ አለብን? ያለንን አቅም ያለንን ኃይል እንዴት በአግባቡ መጠቀም እንዳለብን መማር አለብን። አሁንም ምንድነው መሰላችሁ ስሜት ሞቲቬሽንን ከስሜት ጋር ማያያዝ ብቻ ነው። ለዛ ነው ያልካቸው የተለያዩ ንጥረ ነገሮችን ድራጎችን የምንጠቀመው አሁንም ስሜቱን ለማምጣት ነው እየሞከርን ያለነው። በስሜት ብቻ ሞቲቬሽንን ለማምጣት መጣር አደገኛ ነው የሚሆነው። ስለዚህ በተለያዩ ዘዴዎች ማምጣት ይቻላል። እንዴት ማምጣት እንችላለን? አንዱና ትልቁ ነገር በጥሩ ምክንያቶችን ጥሩ ሀሳቦችን በማምጣት ከኋላና ከፊቱ ነው የሚጎትቱንና የሚገፉንን ምክንያቶች ማምጣት አንድ ትልቅ ነገር ነው። ስለዚህ አእምሮህን በማሳመን ወደ ተግባር መግባት ይችላል። ስሜትን ብዙ መጠበቅ አይጠበቅብንም። ስለዚህ ምን እያደረግን ነው? ስሜታችንን ራሱ ስርዓት እያስተማር ነው። ግዴታ ወደ አንድ ነገር ብቻ መፍሰስ አለበት ማለት አይደለም። ስሜታችን ሁሌ መነቃቃት ብቻ አለብህ ማለት አይደለም። እሱ በጣም አደገኛ ነገር ነው። ምክንያቱም ሁሌ መነቃቃት አለብህ ማለት እኮ ድብርት ሊነግርህ የሚችለውን ትልቅ ሚስጥር ሳታገኘው አለፍክ ማለት ነው። መሰልቸት ሊነግርህ የሚችለውን ትልቅ ሚስጥር ሰለቸህ ማለት እኮ ትርጉም ፍጠር እያለ you have to create meaning። እየሰለቸ ያለ ለዛ ነው። አንድ ነገር በጣም እየሰለቸ ደጋግሞ እየሰለቸ ከሆነ ስሜት ምን እያደረገ ነው? ትርጉም አጥቼበታለሁ በዚህ ነገር እያለ ነው። አንተ ግን ኖ አያስፈልግም ብለህ በግዴታ ወደ መነቃቃት ከገባህ አሁንም ምን እያደረክ ነው? ያለፍ ነው። ስለዚህ ህይወት በስሜትና በስሜት ብቻ ለመኖር የሚደረገው ጥረት አደገኛ ነው የሚያደርገው። ህይወትን በስሜት ብቻ መኖር በጣም አደገኛ ነው። እንዲሁም ስሜቶቻችንን እየሰማን ምላሽ እየሰጠናቸው በአግባቡ አስተናግደን ይዘናቸው። ስሜት መታመቅ የለበትም፣ ዝም ብሎ መገለጽም የለበትም። ስሜት በአግባቡ መስተናገድ አለበት። ግን በስሜት ብቻ ህይወትን ለመምራት መሞከር በጣም አደገኛ ነው። ሲሰማኝ ብቻ ከሆነ አንድ ነገር የማደርገው ነገ ጥሩ ነገር ባይሰማኝ ሳይሰማ ሲቀርስ እሱ አደገኛ ነው የሚሆነው። ስለዚህ ስሜታችን ስርዓት አስይዘን በአግባቡ ተረድተን መኖር ይኖርብናል እንጂ ከስሜት አኳያ ብቻ ነገሮችን ለመምጣት መጣር ባይ ዘ ወይ ለዛ እኮ ነው ሞቲቬሽናል ስፒቾችን ያመጣሁት። they are the new drug እሱ እኮ ነው አሁንም መነቃቃት ለመፍጠር ነው እየሞከርክ ያለው። የሰው ልጅ በመነቃቃት ብቻ የሚኖር አይደለም። የሰው ልጅ በመማር በማወቅ በመሰልጠን እና ራሱን በአግባቡ በመምራት መኖር ያለበት ፍጡር ነው። በስሜት ብቻ ሁሌ ከፍ የማለት ፍላጎትም አደገኛ ስለሆነ ሁሌ በቃ ደስተኛ ለመሆን የሚጥሩ ሰዎች ብዙ ጊዜ ውጤታቸው አያምርም። ደስታን የሚያሳድዱ ሰዎች ራሱ ደስታን ማሳደዱ በራሱ ጫናና ጭንቀት ይፈጥራል። መጨረሻው ላይ የምታሳድደው ነገር አይደለም። እንዲያውም ህመምን፣ ድብርትን፣ መፋዘዝን፣ መሰልቸትን፣ ነገሮች ግራ መጋባትን ለመቀበል ፈቃደኛ ስትሆን ደስተኛ የመሆን እድል በጣም ከፍተኛ ነው። ይሄ ዘ ባክዋርድ ሎው ይለዋል ማርክ ማንሰን። ሰፈሪንግን በአግባቡ የተቀበለ ሰው ቢኮዝ ገስ ዋት ሰፈሪንግ ኢዝ ዘ ትሩዝ ኦፍ ላይፍ አይቀርም። የፈለገ ያህል ታመልጠውት ብትሞክር ስቃይ የሚባል ነገር በዚህ ምድር ላይ አለ። I'm sorry to tell you that። ምክንያቱም ስቃይ አለ እዚህ ምድር ላይ። ስቃይ ካለ የምትወዳቸውን ሰዎች የሆነ ቀን በሞት ልታጣ ትችላለህ። ያፈቀርከው ሰው መልሶ ላያፈቅር ይችላል። ደክመህ ለፍተህ በብዙ ጫና ውስጥ ሁሉ ነገር አልፈህ የፈለግከውን ውጤት ላታገኝ ትችላለህ። there is suffering። ሰፈሪንጉን ግን እንድታልፈው የሚያደርገህ ሚኒንግ ትርጉም ነው። ስሜትን በአግባቡ እንድታስተናግደው የሚያደርገህ አእምሮአዊ ምላሽ ነው። በስሜት ብቻ የምትኖር ከሆነ በጣም ጫና ውስጥ ነው የምትገባው። ስለዚህ ስሜት ለሚያመጣብህም ነገር ራሱ ምን መለስ ያስፈልገዋል? አእምሮ ምላሽ እየሰጠ፣ ተግባር ምላሽ እየሰጠ፣ አካል ምላሽ እየሰጠ ከራስህ ጋር ተግባብተህ መኖር የሚቻለው በዛ ነው። በስሜት ብቻ መኖር አደገኛ ነው። ስለዚህ ነው ሞቲቬሽንን ከስሜት የምጥረው እኮ ዛሬ ያደረኩ ያለሁት አንድ ነገር ነው አይደል? ሞቲቬሽንን ከስሜት ለማውጣት እኮ ነው እየታገልኩ ያለሁት።
ከስሜት ብቻ አውጥተነው ወደ ስልት እንድናመጣው ወደ ሲስተም እንድናመጣው ስሜትንም የሚይዝ ግን ሐሳብንም የሚይዝ ብዙ እንዳለው ቅድም ሐሳብን ብቻ ሳይሆን ምንንም የሚይዝ አካላዊ ነገርን የሚይዝ እሱም ብቻ ሳይሆን ተግባርንም የሚይዝ እነዚህን ነገሮች በሙሉ የሚይዝ ሙቀት ብቻ አይደለም ነው። ወደ መሰላል ላይፍ ስለመጣችሁ በጣም አመሰግናለሁ። በጣም ጥሩ ጊዜ ነበረን። ይሄ የመጀመሪያ ቀን ላይ ያደረግነው ቀረጻ ነው። በጣም ማንረሳችሁ እንግዶቻችን ናችሁ። በእውነቱ በጣም አመሰግናለሁ። ደስተኛ ነን። ስለመጣችሁ በጣም እናመሰግናለን። ይሄ የጋራችን ፖድካስት ነው። ሀሳባችሁን፣ ጥያቄያችሁን የምታነሱበት እንዲሁም ታሪኮቻችሁን የምታጋሩበት ፖድካስት ነውና ስለመጣችሁ በጣም አመሰግናለሁ። መልካም ጊዜ